ስማርት ነኝ ሞዴል ነኝ ብራውን ከለር ነኝ አጥንቴ ዩሮፕ ቢሆን ይፈልጋል አላረጀውም ሲምኑ ጋር ያረጀውት ምን ላይ ነው ያረጀውባቸው መጠጣ በጂ ነበር አይደል ትጂ ከሌ 7 ሰዓት 8 ሰዓት 9 ሰዓት ብለቀስ ከረብለን ያሁኑ ረሃብ ከባድ ረሃብ ነው እጅግር ኑሮት የቀን ሰራተኛ ቆንጆ ቢሆንም ባይሆንም አግብቻው መለወጥ እኔና አንቺ ለነደባደብ ነው ያልሽ ለምን ደማምስሽ ግትር አልሸነፍም ለዛ ትምህርት ቤት አካባቢ ሲሄድ ሁሉም ህፃን መጥቶ ቅፍ አድርጎ ነው የሚስመኝ ከዛን እደነግጣለሁ ለምን ትደነግጫለሽ እኔ ኦንላይን ላይ ምንድነው ብልግና የተናገርኩት ይሳደብኩ ስድብ ትዝ ይለኝና መጨረሻ ላይ አንድ ፍሎር ነው የተከራየችው ሲባል አልጋውን ስታሳይ ህንጻውን ስታሳይ የነበረው ድራማ ነው እንደለካ ብሎ ሰዎች እንዲጠራጠሩ አደረገ አሁን ማናጀር አለሽ በስማ ቦል መንፈስ ቅዱስ አምላክ ዳሜጅ ለሞኑ ዳሜጅ ነው የተደረገው ነው አይ ዶንት ዋንት ተከሰርኩ በኋላ አግዢኝ ብዬሽ ሳታግዢ ሳይ እንኳን ወደቅሽ የኔ ቅዱስ ገብርኤል አሳይ አጠቃላይ እኔ ቤት ኪራይ ያለብኝ ኢትዮጵያ ውስጥ ኖር አራት ነው ገሌን አጥቦ እግሬን ጭቅቅቴን አላቆ ጸጉሬን አጥቦ በደሙጅና ጸጉርሽን አሰሪ እንግዲህ ሰው የለሽም ብሎ ወንድ ልጅ ሰው ነኝና እሳሳታለሁ ይቅርታ አድርጉልኝ ሰላም ጤና ይስጥልኝ ውድ የፈገግታ አዲስ ፖድካስት ተከታታዮች እንዴት ናችሁ በመላው ዓለም የምትገኙ በኢትዮጵያም ከኢትዮጵያ ውጭም ዛሬ በዓል አስመስለን ጀምረናል የዛሬውን ፕሮግራማችንን በዓል የመሰለበት ምክንያት ደግሞ ቲጂ አገልግል የዛሬ እንግዳችን ስለሆነች ነው ቲጂ ብዙዎቻችሁ ታቋታላችሁ በተለይ በሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ከሆኑ የምግብና የመጠጥ ባለሙያዎች መካከል አንዷ ናት ራሷን በሶሻል ሚዲያ አስተዋውቃ ትልቅ ደረጃ ላይ ደርሳ ነበር ግን በመሃል አንዳንድ ኪሳራዎች አጋጥመዋት ነበር ከዛ ደግሞ ኪሳራዋን አሸንፋ ዛሬ እዚህ ተገኝታለች ምን ይመስል ነበር ያሳለፍሽው ጊዜ ለማለት ስቱዲዮአችን ተገኝታለች እኔ ቢኒያም ጋሻው ነኝ ዛሬ ምክትል አዘጋጃችን ሜላት አርማሱም አለች ከቲጂ ጋር ጥሩ የሆነ ቆይታ ይኖረናል አብራችሁን ሆኑ ቲጂ እንኳን ደህና መጣሽ እንኳን ደህና ቆያችሁ ልጆች እንዴት ናቸው ቤተሰብ የሥራ ቦታ ያሉ ልጆች ሁሉ እስኪ ንገሪን አሁን ላይ በምን ሁኔታ ላይ ነው ያለሽው በመጀመሪያ ጊዜ እድሉን ስለሰጣችሁኝ ከልብ ነው የማመሰግነው የፈገግታ ቤተሰቦችና እንዲሁም ደግሞ የመላው ኢትዮጵያን በሙሉ በሀገር ውስጥ በውጭ ያሉት ኢትዮጵያውያን ኤርትራውያን ሳላመሰግን አላልፍም ከልብ ከዛ ወደ ራሴ ህይወት ስመጣ ልጆቼ ውሼ አትክልቶቼ ደህና ናቸው እና ይመስገን ለመድኃኒዓለም አሜን እሺ ቲጂ እንግዲህ ዛሬ ጠላውን ጠጁን ዳቦን እንዲሁም አገልግሉን ሁሉ ይዘሽ ነው የመጣሽው እጅግ በጣም አድርገን እናመሰግናለን ያንቺ ሙያን እንግዲህ ይታወቃል በጣም አይደለ በጣም የቲጂ ሙያ ጣት ያስቆረጥማል ከሚባሉ ባለሙያዎች መካከል አንዷ ቲጂ አንዷ ነኝ ፕሮሞሽን ጎበዝ ነሽ ብዙ ኬተሪንግ አገልግሎቶችን እየሰጠሽ ነው እስቲ ቲጂ ትልቁ የሰራሽው የኬተሪንግ አገልግሎት ለታዋቂ ሰው ከሚባል ለማን ሰርተሻል ወይ ከባድ ነው ማን ብዬ ማልጥራልሽ ታዋቂ ከሚባሉ አርቲስቶች የፎቶ ባለሙያዎች ምን አለ መሰለሽ እኔ አንድ ጥፋት አለ ስራዬን እንጂ ሰው አልያዝኩ ትልቅ ስተት ከብዙ ታዋቂ ጋራ ከብዙ ባለስልጣኖች ጋራ ሰርቻለሁ ግን ስራና ስራዬን በኋላ ላይ ነው ከሌኮናቸው ስባለው እንጂ ብዙ ናቸው ያልዞርኩበት አገር የለም ድፍን አዲስ አበባ ያልገባሁበት ቀዳዳ የለም ከአዲስ አበባ ውጪ ክፍለ ሀገር ያልኩበት ቦታ የለም ምንም እዚህ ቦታ የሚባል ነገር በጣም አንድ ጊዜ በጣም የደነገጥኩትኝ ባለስልጣን ቤት ነውና ሄድኩትኝ ፎቶውን ሲያሳዩኝ ሹፌሬ በአንቺ እንደገባሽበት ውጪ አፋለሽ እንኳን አፍ የለኝም ብሎ ጥሎኝ ወጣ ምክንያቱም ሳወራ ሲሪየስ ሆኜ ነው ያወራሁት እና ሚስትየዋ ናት የገላገለች ሶረቢ በጣም በቃ አስቦልኝ ነበር አይደለ አዎ ምክንያቱም እኔ አላወቅኩምና ሌት ሆኜ ነው መንገድ ዝግ ነበርና በቃ ምንድነው ተቆጡሽ አይለኛ እንደምንድነው ምጭቅጭቀኝ በቃ እንዴ የምትጠው ነው በቃ አልኩት እኔ ምክንያቱም መንገድ ዝግ ነው ብል መንገዱ ፍቅቅ የለም ኦን ታይም ደግሞ ከኬተሪንግ ደግሞ አዎ መገናኛ ጋር ያለ ችግር አሁን ነው የተቀረፈው እንጂ ምንም ጥያቄና መልስ የለም ብሎ አይገፋ
እንደውም መገናኛ ላይ መኪና በርከፍቼ ሁሉ ወጥቼ ሁሉ ልመና ጀመርኩ። ቶሎ እንድንገፋ እንድንሄድ ቀደም ብለሽ ግን መውጣት አለብሽ። ኬተሪንግ ላይ ምንድነው መሰለሽ ትጂዬ የዛን ቀን 5 ሰዓት ነው የፈጀብኝ። ኦን ታይም መገኘቱ ዋናው የኬተሪንግ ዋናው እና መስፈርት ቅድሚያ ላይ የሚቀመጠው ሰዎች የሚፈሩት ኦን ታይም መገኘት ነው። የቢዝነስ ስልጠና ወስደሽ ነበር? በተለያየ አጋጣሚ አልወሰድኩም። በራሴ ኤክስፒሪየንስ ነው። ጎበዝ ነኝ፣ ችግር የለብኝም። ግን መንገድ ክራውድን ነው የዛን ቀን ሌት ያደረገኝና በጣም በቃ ሚስት ደውላለች፣ ባል ይደውላል፣ ልጅ ደውላል። በቃ ምንድን ነው አልኩ። ምክንያቱም ፋታ አሰጥም አሉ። ከዛም በኋላ ቤት ስንሄድ ባለቤትየዋ ይሄን ሰው እየታይቀዋለሽ አለች ስትለኝ አላውቀውም። ተገላገልሽ ለማውቀሽ? አዎ አላውቀውም። ከዛ ሹፌር በይን ተወጭበት አንቺ ምላስ አለሽ እኔ ምላስ የለኝም ብሎ ጥሎኝ ወጣ። ከዛ ከወጣ በኋላ ስለ ሰውየው ማንነት ስልጣን ሲነግረኝ ቀኑን ሙሉ ስልክ ሳላነሳው አልኩ። ምክንያቱም ደንግጬ ከድንጋጤ አኳያ ባለቤቱን እግዚአብሔር ይስጣት አንደኛ አላወቀችም፣ ሁለተኛ እሷ ስራና ስራዋን ብቻ ነው ብላ አስረዳችልኝ። ከዛ በኋላ አያም ቴክ ኬር ሆንኩ። ጥሩ ገጠመኝ ነው። ቲጂ እንግዲህ ያው ዛሬ ማንችን እንግዳ ስናደርግ ዋና ዓላማችን ከአንቺ ጥንካሬ ከአንቺ ጽናት ወድቆ መነሳት ብዙ ወጣቶች ይማራሉ ብለን ስላመንን ነው። አስተምሬያለሁ እኮ። አዎ እሱን ብዙ ኬተሪንጎች ወጥተዋል። ማንን አይተው? ቲጂን ጀግናዋን። ምክንያቱም ኢትዮጵያ ኬተሪንግ አይታወቅም ነበረ። እንደ በጣም ጉረኛ ባላካብደው ግን ምንድነው አንቺ በጥሩ ሁኔታ ተነሳሽ። በራስሽ ነሽ የምትሰሪው። እንኩሮ ስታነኩሪ፣ ጠላ ስትጠምቂ ሁሉ ነገር እያሳየሽ ለህዝቡ በቃ እንደዚህ ተነስቶ ማድረግ ይቻላል የሚለውን አሳየሽ። ስራን ያለመናቅን አምጥቻለሁ። ሳልቅ ምኑ ጋር ሰርቼ ምኑ ጋር እንደደረስኩኝና መሀል ላይ ሰው ነኝ አፕን አጋጠመኝ። ያንን አፕን ደግሞ ተቋቁሜ እንደዚህ ተንገዳግቼ ደግሞ አሁን ደግሞ እዚህ ጋር ደርሻለሁ። ሶሻል ሚዲያው ግን ረድቶሻል። የመጀመሪያ ጥያቄና መልስ አመጣጥሽ አስታውሳለሁ። ቲጂ ያገልግልሽን ይዘሽ በጣም በየቤቱ እየሄድሽም የምትሰሪያቸውን ምግቦች ይዘሽ እየቀረብሽ ራስሽ እና ያን ነገር ኢሞሽናል ሆነሽ ነበር ነገሮችን ታረጊውና ሰዎች አመለካከት ነበረ። ደስ የሚል አመለካከት ነበራቸው ሰዎች ልብ ውስጥ ገብቻለሁ። ሰው ልብ ውስጥ የገባውበት ምን መሰለሽ? አንቺ ጠላ ራስሽና እዛው ጋር ቆሜ ነው በራቸው ላይ ቪዲዮ ሰርቼ እምመጣው። አሁንም አገልግል ስታልሽ ልክ እንደዛው አገልግል ከከበደ ዳቦን ይዤ ስገለብጥ ጀሪካኑን በዚህ ሃያውን ይዤ ግልብጥ ሳረግ ኧረ ወገብሽ ብሎ የሚደውልኝ ኢትዮጵያኖች አሉ። እንዳታነሽ በጣም በቃ እኛ ኢትዮጵያን ማለት ደጎች ነን። ደጎች ምንም ጥያቄና መልስ የለውም። 20 ሊትር ጀሪካን ያነሳው ቀን የማይደውልኝ ህዝብ የለም። ምንም እንደዚህ ምታነሹ አንቺ ስራ መስራት ነው። ዛሬ እኔ እንኳን ደህና መጣልኝ ነው ምኑን ስራና ብር ወዳለው ስራና ብር እንኳን ደህና መጣልኝ በሞራል ነው መሰራ የነበረውና እንዛም ደግሞ ደውለውልኝ አታርጊ ትጎጃለሽ ለምን የሚል ብዙ ኢትዮጵያውያን በጣም በሀገር ውስጥ በውጭ ያ ጠንካራ መሆኔ ነው ሰው ልብ ውስጥ የገባሁት ደፋ ቀና ብዬ ስለሰራሁ። ስለዚህ አሁን መሀል ላይ የኪሳራ አጋጥሞሽ ነበረ። በጣም በህይወትሽ ውስጥ ጸጉርሽን እስከ መላጨት ድረስ ያደረሰሽ በቃ ተስፋ መቁረጥ ውስጥ ነበር ያረገኝ። እዳ የነበረብኝ ስትረሱ ጭንቀቱ አንደኛውን አዋርችስ ነው ስልኩ የሚለው ጥን እንኳን አያውቅም እኮ የሚያውቀው ከዛ በጣም በቃ ጸጉሬ አጥቷለሁ። ሳቆጥ ምን በቃ ለጥቻ አልገላገልም። እዛ ደረጃ ያደረሰሽን ነገር አልፈሽዋል። አሁን እንዴት ታለፈ? ሌሎችም እንደዚህ ኪሳራ ሲያጋጥማቸው እንዴት ይለፉት? ከባድ ነው። እኔ አንድ ወደ ግራ ወደ ቀኝ ወደ ፊት ለፊት ወደ ምኑም ጋልት እኔና እኔ ስፈልግ በረዛግቼ ስፈልግ ተደፍቼ አልቅሼ ስፈልግ በተኛውበት ሳለቅስ እግዚአብሔር ይስጠው ተስፋ ያደርገው ሳላመሰግን አላልፍም። አባት እህት ወንድም እንዲህ ነው። እንደውም አሁን እሱ ውጭ ከሄደብኝ በኋላ ራቤ ድጋሚ በተለይ መቼም ሳይፈረፍ መጀመሪያ እሱ እያለ አራበኝም ነበረ። እየለመነም ምንም እያለ እየተሰደበም እያመጣ አበላኝ። ተስፋዬ ማለት ተስፋራችሁም ሰሩት ነው አይደለም። ችግር አጋጠመኝና ትረዳ ሲባል ኦንላይን ላይ አትረዳም 3 መኪና አላት ተባለ። የሳው ሁለቱ ክራይ ናቸው አንዱ በስሜ ነው። ያንን ትሽጥና እድዋን ትክፈል እንጂ አንረዳትም ብሎ ሲል ቆይ ለምንድን ነው ገብቼ ማላየው አለ።
12 ሰዓት ደወልኩለት ትመጣለህ አትመጣም እና እናፈትሸኛ አልኩት እንደ ግዴታ እኔ ችግር ስላጋጠመኝ ነው እኮ እንደ ግዴታ እናፈትሸኝ እንጂ ምንድነው አውርተህ የምትቀረው ይግስ ደውልት እሺ እመጣለሁ መጣ እዳ ካለ ቢጀምሮ ከሱቆ ጀምሮ ቼክ ያረገ ድርጅት ይገባ ልጆቼን ኢንተርቪው ያረጋቸው ከዛ መኖሪያ ቤት ሄድ አየ ሁሉን ነገር ካየ ካመነ በኋላ ቀጥታ አው ልክናት ችግሯታል ትረዳ ብሎ ያ ሁሉ ስድብ ሌባ ምኑ እስከሚባል ድረስ እየተሰደበ አብሮኝ ቆየ አሁን በመሃል ውጭ ሲሄድብኝ እኔ እንደገና በጣም ራበኝ ያ ሁሉ ረሃብ ከባድ ረሃብ ነው ሰዎች ከጎንሽ አልነበሩም በቲክቶክ ሶሻል ሚዲያ አይ ከሌለሽ የለሽም ነው ተስፋ ያርጊው እኮ አያቀኝም ገጠመኝ ነው ኦንላይን ላይ ገባልኝ ከሌለሽ የለሽም በዙሪያሽ ቤት ሲመረቅ በጣም ብዙ ሰዎች በዙሪያሽ ነበር አሉ ደውለውኝ አይዞሽ ብለው ያሉኝ ሰዎች አሉ ከዛ በኋላ ግን በየቀኑ ግን ቼክ ያደርጉኝ ራበኝ ብዬ ደውዬም 500 ስጡኝ 500 ብር ስጡኝ ብያልኳቸው ስልካቸው ዘጋዘጋ ያርከኝ ብዬ ስም አልጠቅስም ስልካቸው ዘጋዘጋ ያርጉኝ ሰዎች ትዝት ነው ሆዲፍቸው እንገናኛለን እና ጊዜ ቀጠሮ አለ እቺ ግን አሁን ይቅርታና ድሮ በነበረው አሁን በመጣሽበት መንገዶች ዳይሬክት ወደ ቲክቶክ ስትመጪ ያው ከእንተንም አንፃር ማኔጅ የሚያደርግሽ ሰው ካለመኖሩም ይሆናል መጀመሪያ አመጣጥሽ ላይ ያው አመጣጤ ልክ ነው ይቅርታ አድርጊልኝና ማኔጅ የሚያደርግ ሰው ያስፈልገኝም ለምን ብለሽ ብትይ ጥያቄ ልጨርስና ተነግሪኛለሽ ምንድነው መሰለሽ ስትመጪ ከሱ ልጀምርልሽ ብዬ ነው በጥሩ መልኩ ራስሽን ፕሮሞት አድርገሻል ዳይሬክት ደግሞ የዋህነትሽን መልካም ነገሮችን ይዘሽ ራስሽን ሆነሽ ነው የመጣሽው ግን እዛ ጋር ለሰዎች ሚስ አንደርስታንዲንግ የፈጠሩ ነገሮች ምን ነበሩ ወጣ ያሉ ቲጂ ላይ የምናያቸው ባህሪዎች ነበር ብለው የሚያስቡ ሰዎች አሉ ይሄ ያው ህዝቡ የሚያውቀው ነገር ለምሳሌ ምን ላስረዳሽ ለምሳሌ እዛ ጋር መጠጥ አላግባብ የሆነሽ ራስሽን እየጠጣሽ የምታስተዋውቂበት መንገድ ይሄ ቢዝነስ ነው ዛሬም ነገም ማተው ነገር ነው የመጠጣ እሱ አይደለች ሌላም ደግሞ ኢሞሽናል ሆነሽ የምታረዩ ነገሮች ሰዎች አዝነዋል በኮሜንትም ያው እንዳለው የሚታይ ነገር ስለነበር ነውና ምን ልልሽ ፈልጌ ነው እነሱ ነገሮች አንቺን አሁን አላጠፋውም ሳይሆን አስተምረውሻል የቲጂ ተለውጣለች ሰዎች አንዳንዴ እንዴት ነው ኦቨር ሆነች እቺ ስትመጣና መሃል ላይ እውቅናና ገንዘብ ከመጣ በኋላ ተለውጣለች ቲጂ ሚሉ ሁሉም ሰው ሐሳቡ ያው ኮሜንት ላይ የምናየው ስለሆነ ሰዎችን ቪዲዮ ይሰሩብሽ ነበር እና ምን ልልሽ ፈልጌ ነው እነዛ ነገሮች አንቺን አነጹሽ ወይስ አላጠፋውም ብለሽ ነው የምታስቢው ወይስ ሰውን ለውጦችሽስ ምን ይመስላሉ ቤተክርስቲያንሽ ወደ እንደ ሰውኛ ነው ለምሳሌ ያንን እየተጣው ሳስተዋውቅ ላንቺ አጥፍቻለሁ መጠጣት ሳይሆን ኖርማል ነው ግን አዎ ለሱ ደግሞ አላጥፈው ይችላል ለኔ ደግሞ ለምሳሌ ድሪንክ ያረኩ ሳስተዋውቅ እርጉዝ ኮንሻንቺ አምሮሽ ትደውይልኛለሽ ዋን ሻት ዋን ካፕ ድሪንክ ሳረጋት ጥምቁርጥ አረጋ አጣጣጥ ነው የምጠጣው የፌክ ሳይሆን እኔ የኔ ማስታወቂያ ሪል ማስታወቂያ ነው ሪል ሻት በማርክ ሰዓት ሰዎች ደውለው ያዙኛል በቃ የጣላው የለም ብዬ ስላችሁ እኛ እኮ አጣጣጥሽ አምሮን ነው የሚሉ ሰዎች አሉ እኔ አንደኛ ውሃ አልጠጣም ከውሃ ከሚጠጣ ማህበረሰብ ከተወለድኩበት አይደል የመጣሁት መሰረቱ ራሱ እዛ አካባቢ የነበርኩት አካባቢ ውሃ አይጠጣምና በቅራሬ ያደኩ ልጅ ነኝና ውሃ አስጠጣ አሁንም ውሃ አልጠጣም ጨጓራዬን ያመኛል ታንጂ ውሃ አልጠጣም ውሃ ለመታጠብ እንጂ ያልወድም ታንጂ ራሱ ያስቃይ ራሱ ያጋጥምኝ ይያለ እንቅራሬውን እኮ መጠጣችን ቅራሬ ውሃ ጠብ ያርኩባን ነው ስጠጣ የነበርኩት ለዚህ ነው ያቀርብነው ሙሃስ በስደት ነው ብዙ ቦታ ላይ ሆይ ቀርብልኛል ከመሳር ጊዜ ነው መልሳት ከጠጣሁኝ ሌላ አልኮን ካልጠጣሁበት ይቆርጠኛል ሆዴ ያ አዳፕት አድቦና አንጀቴና ጨጓሬ አዳፕት ስላደረገ ነው ለምሳሌ አሁን እኔ ርቦኝ እንደዚህ ምግብ ብለሽ ከምቲ እንጂ ጠጪ ብቲ ይቀናኛል እዚህ ሳኝከው ምንስል ምናምን ነገር ታይሚልኝ ያቺ ዋን ሻት ካረኩ በኋላ ወደ ስሬ አያሰክርሽም ግን ምንም ነገር ይሄ ኦሬዲ አዳፕት አድርገውኛል ስለለምርኩት ነው ከጤና አንፃር ግን ያው የጤና ምንም አይነት በሽታ የለብኝም ለለብሽ ከተስማማሽ ምንም ነገር የለብኝም አይፈልጠኝም አይቆርጠኝም ኦክሲጅን ዳታለን ብለ ነው ላንቺ ከማሰብ አንፃር ወደፊት ነው ሳንት ነው ኢፌክቶቹ ያ ከጊዜ ብዛት ብዙ አንሶ ይለኛል ባለ ለኩላሊትሽ ላይ ምናምን ባርግዲስ ካሁን ክብሪ መስከለ ለመድኃኒዓለም አይፈልጠኝም አይቆርጠኝም እግዚአብሔርም ደግሞ የልቤ ደግሞ አይቶ ደግሞ መጨረሻዬንም ደግሞ ምንም ነገር ሳያሳይ ስለዚህ ያንን የምትጠጪው ያው እኔ ከማስታወቂያ አንፃር ግቡን መጥቷል ብለሽ ታስቢያለሽ ያው ኦቨር ከመሆኑ የተነሳ ሰዎች ላይ ፈጠረብሽ ኔጌቲቭ አመለካከት አለ ብዬ ነው አዎ እንደነገርኩሽ አሁን ውድኛ ሰዎች ሁለተኛ እንዳይሆን ብዬ ነው አይደለም ሰዎች እኔ ወጥኩበት ምክንያት ሌላ ነው ሰዎች ግን ቅሬታ ነበራቸው ዳግዙኝ ባልሽ ሰዓት
ብዙ ሰዎች እንትን ላይሉ ይችላል ደመጨረሻው ላይ ሌላ ጉዳይ ነው ለምንድን ነው ብለሽ ለምሳሌ አግዙኝ ብዬ ስላላግዝም ተብሎ ሴፉ ላይ ቀረሽ ጊዜ እጅግር እያለው እንዴ ሰው አግዙኝ ይላል አላግዝም ብለሻል አሉ ደውሎም ያኔ ሰው አው አሁንም ሴፉ ላይ ውጭና ይቅርታ ጠይቂ ብለብስክሳ ነገር እሺ ይቅርታ ጠይቃለሁ አልኩኝ አንቺ የሆነ ሐሳብ ላይ ስቴት ደውለሽ አስተያየት ሰጪ እሺ ነው የምልሽ ወንድሜ ደውሎ እንዲህ አስተያየት ሲልኝ እሺ ነው የምልኝ ከዛ በኋላ እኔ ከራሴ ጋር አወራለሁ ቲጂ ማናት ልክ ናት አይደለችም እኔ ጋር ነው መልሱና ጥያቄ ያለው መልሱ ያለው እኔ ጋር ነው ጥያቄ ያለው እኔ ጋር ነው የሁለታችሁም ከተቀበልኩ በኋላ እኔ ያልኩበት የራሴ ምክንያት ሊሆን ይችላል አንተ እጅግር አለ ሁሌ ከኔ እርዳታ ነው የምትፈልገው ነበር ብዬ ባወራው ሰዓት እሱ ብቻም ሳይሆንም አሁን እንኳን ለማኙኝ እየለመንኩ እርዱኝ እያልኩ እየተናገርኩ ደውልም ጠይቁ ሰዎች አሉ ለምጠይቁ ሰዓት እኔ እኮ በፊት እንደበፊቱ አለ ብዬ አይደለም ሶሻል ሚዲያ ላይ ያወራሁት የለኝም እርዱኝ ለማኝ ነኝ እያልኩ እንዴ ነው ደውላችሁ የምትጠይቁኝ ብዬ እየመለስኩ ነው ያለሁት አንቺ በዛ ሰዓት ላይ አይ ጨርስልሽ እኔ በዛን ሰዓት ላይ የሚያስቸግሩ ሰዎች ነበሩ ምንድነው መስሪው ስራ ድልስትሽ መጥሽ ልቅጠርሽ ነኔ ጋር ስሪ አይ እኔ አሻሮ አልቆላ ኦኬ እኔ እኮ አሻሮ ቆልቼ ነው እንዴ ምንም በጠራራ ፀሐይ ኮተቤ ሀና ማርያም ጋር ብትሄዱ ከቀኑ 7 ሰዓት ላይ ስንት ልጅ ነው ያላት ሲባይ ልጅ የላትም ውሻና አትክልት ነው ያላት ነው መባለው ከቀኑ 7 ሰዓት አሻሮ ቆልቼ ነው የመጣሁት እሺ ንግቡና ልቅጠራችሁና ስራ ስሩ እኔ ግን እኔ ቤት ስሬ ኃይለኛ ነው እኔ ኃይለኛ ነኝ ስሬ ኃይለኛ ነው ምንድነው ስራሽ ኃይለኛ 24 ሰዓት ስራ ነው የጠላ ስራ አያልቅም የሚያቃቀዋል የበሬ ስራ አያልቅም ሽንኩርት ስራ የማድቤት ስራ ኦሬዲ አያልቅም ምንም የኔ ባላገር ስራ ነው አያልቅም ገበሬ ቤት ስራ አያልቅም ማዱ ሰፊ ስለሆነ ይህን ስለማረክ ተመስራት ፍላጎት የላቸው እነሱም የስቡት ሌላ ነው እኔ ቤት ያለው ስራ ሌላ ነው ይሄንን ከማለት አኳያ ነው ሴፍ ፋንታ ላይ ወጥቼ ስናገር እሱን ይቅርታ ካጠየቅሽ አናግዝሽ ማለት ኦኬ የሚረዳኝ የተረዳኝ አግዘኝ ከዛን ደግሞ በዳንያለም አለ እኔ ተናገርኩት በዚያ አቅጣጫ ነው እንጂ በጥጋብ በመናምን አይደለም ሰው ግን ያመዘነብኝ በጥጋብ በኩል ኖ ፕሊዝ ካጥፋም ኦኬ ሶሪ ግን በእንደዛ አይደለም እኔ ጋር አንተ ስትመጣ ሸራስኩልሃል እኔ ጋር አንቺ ስትመጪ ሻውቆልትሽ ነው እኔ እኮ ቀን አንድ በጣም ስሜታውኝ የምናገረው ነገር አለኝ ቀን በመኪና ፊቴን ጠባሳ ምልክት ፀሐይ ያቃጠለኝ ሰርቼ ማታ ገብቼ እኮ አሻሮ ስቆላ እዛው ወጡ ስርና አሻሮ ስር እኮ ነው መተኛው እንደዛ አድርጌ እኮ ነው ቀን መኪና ላይ ያበሻ ቀሚስ ለብሼ እንቅልፍ ተኛና ልክ ስንደስ ተነሽ ብሎ ሹፌሩ እየቀሰቀሰኝ ይሄ አልነበረም ካለ ሹፌሩ መቅረብ ይችላል አልሞተም መኪና ውስጥ ተኛለሁ ኦርደር ይዤ ተኛለሁ ስልክ ሲደወልኝ ሄሎ ላለው ተነሽ ደርሰናል ብሎ ይቀሰቀሰኛል ስለሚደክመኝ ያ ነገር ስላለ ማንንም ሰው ሰርቶ ነው ስኬታማ መሆን ያለበት ንስሩ እጅግር ያላችሁ አትለምኑ ያልኩት እኔ ደግሞ እጅግር ያለኝ ህዝብን ልመና አመጣው ስለምን እማልችለው ዱብዳ ትልቅ በርሜል ውሃ ቢሞላ የማይሞላ ጉድጓድ አልገጠም ምን የብዙሃን ከዛም እንገዛለን እናመጣለን አፕናለ ከሌከለ ብዬ ስምጥቅ ሳልፈልግም ያከሰሩኝ ሰዎች አሉ ኪሳራ ጋጥሞሻል ይታወቃል ግን እንዴት አለፍሽው የሚለውን ብዙዎችን ሊያስተምር ስለሚችል ያለፍሽበትን መንገድ እንድትነግሪን ፈልገን ነው የተጠቀምሽው ቴክኒክ አሁን ከዛ ሞራል ውድቀት ከዛ ኪሳራ ተነስተሽ አሁን ደግሞ ቆንጆ ቤት ከፍተሻል ቲጂ አገልግል የሚል አጎብኝተን የመጣ ነው ጥሩ ከስተመሮችም እየተስተናገዱበት ነው ያሉት እየተመለሽ ነው ያለሽው እና ብዙ ሰዎች ደግሞ ወድቀው ነው የሚቀሩት ብዙ ጊዜ እናያለን እስኪ የአይምሮ ህመሙሉ ያጋጥማል አንቺ እንዴት አለፍሽው በተለይ ለታዋቂ ሰው እውነት ነው በጣም ከባድ ነው በጣም በግሬሲር መከራ በቃ ጠብቄ እንደሌባ በጨለማ ወጣለሁ በጨለማ ገባለሁ ግን እስከመቼ እኔ ለምንድነው ሰው የምፈራው እኔ ማን ነኝ ሁሉም ጣቱን ቀስሮ ያችትና ነው የሚለኝ በቃ ባለፈው ፀጉር የተለጨችው ያበደችው እንዳበርኩ እንደለቀኩ ምናምን ነገር ነው ተሻለሽ ይሉኛል እኔ እኮ አላበርኩም ሰውን ያሳበደኝ ብድር ሰው ብይስል ደግሞ ብድር ያለብኝ ሰው ያሳበደኝ እንጂ ዝባ አይደለም አሁንም ሰው እንዲረዳኝ እንዳይጠላኝ የኢትዮጵያ ሕዝብ ብድር ያለብኝ ሰዎች 10 አመት ሶስት ልላቸው የነበሩ ሰዎች ትንሽ ክፍተት ተገኘብኝና ሁሉ
ማን አስቀምጥም አለኝ። ያ መቋቋም ግን ብድር ውስጥ የነበረችው መኪና እያላት ነው አይደል? በሰዓቱ ያም የሰዎች ጥያቄ ነበር። አዎ መኪና ይዞ ሰው እንዴት ብድር ይወጣል ተብሎ በጣም ትልቅ ኧረ በጣም ብድር አልፈራም። በጣም ብዙ ብድር አለብኝ። አዎ እሱን ብድር በምትለምነን ሰዓት እኛ እዚህ ጋር ብዙ ሰው በትራንስፖርት በተለያየ ስቃይ ሰው ልጅ ብዙ ቻሌንጆችን እያለፈ ቲጂ ግን እዚህ ጋር መኪና እያላት እንዴት ብድር እርዳታ ትወጣለች? በጣም ዘጋይተሽ የጠበቅሽ ያው ጥያቄ የህዝቡን ጥያቄ ማንሳት አለብን እንደ ሚዲያ ባለሙያ። ለዛ ነው በጣም ጥሩ የኔ ሳይሆን የህዝቡን ጥያቄ። አዎ በስሜ አንድ መኪና አለኝ። ሁለቱ መኪናዎቼ ደግሞ እንደ ሽልማት እንደ ክራይም የነበሩ ናቸው። የሞራል ድጋፍ ያ ሲሆን ችግር ሲያጋጥመኝ የኔ መስሏቸው ባለዕዳዎች መጥተው ፍልጥልጥ አድርገው ሊበሏት ሲሉ ለበየባለ መኪኖቹ መለስኩላቸው ቆራርጦ ሳይበሏት። ስንት መኪና ቀረሽ? ከዛ አንድ መኪና የኔንማ በቃ እስከምሸጥ እስከ እኔና መኪና አብረው ቢሸጡት ራሱ ደስ ይላቸው ነበር። ለተቸገረ ሰው መኪና ሸጦ ከዛ የመጨረሻ አቅሙን አውጥቶ ተጠቅሞ ነው ወደ ልመና ሸጬ እኮ ነው ታዲያ ወደ ልመና የመጣሁት። ያኔ ግን ሪል ለመናገር ደግሞ እውነቱን እንደው ለመናገር አሁን ዱላ ሊኖርብኝ ይችላል። መኪናዬን በጣም ሽጥ አልፈለኩም ነበር። ወንድ አይደለ ጎበዝ ነኝ። አልፈዋለሁ ብለሽ አሁን ንቅ አድርጌ ለምን ካልሆነ ምክንያቱም የመጣሁበት እንዴት አድርጌ እንደገዛው ስለማቅ ንቅ ነው። የሰዎቹን መኪና መለስኩኝና መኪናዬን ንቅ አደረኩ። ከዛም ባለዶቹ በቃ እንደዚህ አናቴ ላይ ቆሙ እንደዚህ ሲል አደረጉ። እንደዚህ አቅም በላይ ሲሆን ከዛን ምን አሰብኩ መሰለሽ? በጣም በቃ መኪናዬን እንደዚህ እንዳያስኩኝ እስከነ መኪናዬ ተገልብጬ መኪናዋን ዳሜጅ ማድረግ ፈለኩ። ራሴን መግደል። ኦ ማይ ጋድ ያ መኪናዬ ላለመሸጥ በጣም ነው መኪናዬን የምወዳት። መኪናዬ ላይ ስገባ ጫማ ቀይሬ ነው የምገባት። ህይወትሽን ለማጥፋት ማለት ነው? አዎ እኔ መኪናዬን ሽጥ አልፈለኩም ነበር። በጣም ቂም ይዤባቸዋለሁ። መኪናዬን ልትሸጥ የቆሙ የነበሩ ሰዎች አብረኝ የነበሩ በቃ መኪናዋ ስትሸጥ እንደ የነበሩ ሰዎች መቼም አረሳቸው። መልሼ መኪናዋን እገዛታለሁ። ስገዛት እሷን መግዛት ግን በቃ ቲጂ ግን በትንሽ ነገር ስሜቷ ከፍ ዝቅ የሚል አይነት ሲሆን አዎ መኪናዋን ያስፋትኝና እንደዚህ አምጪ ቁልፏን እኛ እንዳስል አረ አንተ ልትነዳት ተው እንጂ አልኩት። ባለዳው ሰው ይታው እንጂ አንተ ልትነዳትም አልኩት። እንዴ መኪና ማጠቃት ልትነዳትም አልኩት። ማለት አላምን ብሎኝ እኮ ነው። አላምን ብሎኝ መኪናውን ቁልፍ ሴት ናት ብለው ነው አላምን ብለው ቁልፍ ተቀበለኝ። መኪናዋን ዛሬ በተሰው እንደው ዛሬ ተፈደግና አረደኝ አልኩት። ናረደኝ እኔ ራሴ እየነዳሁኝ እንጂ ሽጫት መጣት ብዬ መኪናዋን እየነዳኋት እየሸጫት መጣሁ። እየነዳኋት በነገራችን ላይ ወደ እንትን ስንመጣ ወደዚህ ራስሽን አሁን ከመጉዳት አንፃር ሚዲያ ላይም እንዲህ ራሴን አደርጋለሁ በስተበሳጫልሽ። ለዛ ነው ንብረት ያሳዝንኛ አልታከስም አሉኝ እኮ ስሜቷ ከፍ ዝቅ ይላል ከፍ ዝቅ ያለበትን ነገር ግን ልንገርሽ። መኪናዬ ኖራ እየሰራው መክፈል ስችል ንብረት ሽጭ ብቻ የሚል ግሩፕ ነው የሚደበድበኝ ያለው። መኪናዬ ሽጥ ደግሞ አልፈለኩም። እንዴት አድርጌ እንዳመጣሁ ታውቃለህ እንዴ? ሰው ንብረት ይሸጣል። ስለ መኪናዋ ሳይሆን ቲጂ ጄኔራል አንዴ ልጠይቅሽ ምንድነው መሰልሽ ለማለት የፈለኩት ያው ስሜቱ የሰው ልጅ ከፍ ዝቅ ይላል። ግን ብዙዎቻችን ራሱን ሰው ቻሌንጁን ይቆጣጠራልና ይሄ ከራስሽ የተነሳ ነው ወይስ ሳይኮሎጂካሊ ከመጎዳት ማለት በጭንቀት ነው መጠጥ ራሴን እንዲያጠፋለው እጎዳለው እያልሽ ብዙ ጊዜ ሚዲያዎች ላይ መተሽ ያለቀሽ በራስሽን ለማጥፋት ጥረት ያደረግሽበት ጊዜያቶች ስለተደጋገሙ ነው ይሄን ያልኩሽና በመኪና ራሴን ላለመሸጥ ነው በመኪናው በብስጭቱ ነው እሱ መኪና ወዳለኝና መኪናዬ በፍጹም ሽጥ አልፈለኩም። በፍጹም በቃ ስራዬ ናት። መኪናዋ ካለች አሁን ራሱ በጣም ነበር ብዙ ደይን ከፍዬ የምገላገል የነበረው። መኪና ያለ መኖሬ እዴን እንኳን ከፍዬ እንድጨርስ አላደረገኝም። እሰራለሁ እየሰራሁ የኢትዮጵያ ሕዝብ እያገዘኝ ነው። ግን መኪና አገልግሎቴ ብር በጣም ይበላብኛል። የሚበላው ኦርደር ብዙ ነው። ሰራልቶ 6000 ትርፍ ናት ማገኛት። ያችን ትርፍ ደግሞ ለዚህኛውን ባለዳ ለዛኛውን ባለዳ እየሰራሽ አይደል እንዴ? ቲክቶክ ላይ ፖስት ካላደረኩ ስራ ይመጣልኝና ፖስት አረክ አንቺ ባለዳልሽ ትደውይና ብሬን እንጂ እየሰራሽ አይደል ትኛለሽ። የመኪና ከፍዬ የቤት ኪራይ ቀለብ የቤት አከራዮቼ እግዚአብሔር ይስጣቸው በጣም ሳላመሰግን አላልፍም። የድርጅቴ የመኖሪያ ቤቴ በጣም መመስገን ያለባቸው ሰዎች ናቸው። በሰዓት አልከፍላቸውም የቤት ኪራይ። ጥሩ ልጅ መሆኔ ስለሚያውቁ አይነገሩኝም አይጋገሩኝም ምንም ነገር። ሁለተኛ ሁለት ልጅ በመኖሬ ምንም ነገር አይነገሩኝም። ሁለተኛ ባለይ ሰዓት የዛ ሰው አልነበርኩም። የቤት ኪራይ ቢሆን አስቤ ጨምሬ የምከፍል ልጅ ነበርኩ ነኝ ለመኖሪያ ቤቴ ለድርጅቴ።
ስቲል አሁን የቤት ኪራይ ዕዳ አለብኝ። ግን ዞር ብለው አላዩኝም፣ አይናገሩኝም። የምሰራበትን ቦታ ብቻ ነው እየከፈልኩ ያለሁት። ከዛ ላይ ነው ዕዳ እየከፈልኩ ያለሁት። ያ ማለት ምንድነው? ያቺ ቅድም መኪናዋን ይዤ ራሴን እዛው መኪናዋ ጋር አብሬ ልገልብጣትና ራሴ ላጥፋ ብያልኩት እንደገና ጠምቀት ቆቁሜ ነው የምንሰው። አያችሁ መኪናውን ብትኖር ኖሮ ዕዳው ራሱ ያልቅ ነበረ። ግን የመኪናዋ ዋጋና ምናልባት ያለብሽ ዕዳ ተመጣጣኝ ነው? አንዴ እሷን ሸጠሽ ዕዳሽን በሙሉ መዝጋት ትችይ ነበር? ከመንግስት ከባንክ ጋር አያይዤ ስለገዛኋት እንደዛ አድርጌ ነው የሸጥኩለት ለሰውዬው ስሸጥለት። ስለዚህ ብዙ ዕዳሽን ለመዝጋት አይችልም ነበር? አልቻለልኝም። ግን እየሰራውና ተስፋ ያደርገው ባገዘኝ ዲኤን ተንፈስ ብያለሁ። መልካም እና እድሜ ለኢትዮጵያ ሕዝብ። በጣም ጥሩ ነው። ገና ወጣት ልጅ ነሽ፣ ወደፊት ሰርተሽ የምታድጊ ነሽ። ይሄ መማሪያ ነው። በነገራችን ላይ የሁለት ልጆች መኖር ነው የኔ ህይወት ያላጠፋሁት። ራሴን ለማጥፋትና እንዲህ ልጆች ሲልፈውባቸው እብይላለሁ። ለበጎ ትልቁ የኔ እድሜ ረጅም የሆነበት መንስኤ የልጆቼ መኖር ነው እንጂ ቲጂ አንቺ ጤነኛ ነሽ። ቲጂ ለህዝቡ ለሚጠይቁሽ ለመንገር ቲጂ ሜንታሏ ደህና ነው። ኖርማል የአማካሪ የስነ ልቦና አማካሪ ያስፈልገኝም። ስለ ልቦና ራሱ ልምከርሽ ብሎ የመጣው ሰውዬ እኔ መከሬ መልሰዋለሁ። በኮንፊደንስ ጤነኛ ነኝ ብለሽ ተነግራቸዋለሽ ማለት ነው። አምሮት ሚሲክ ኖርማል ሳይኮሎጂ ምንም ነገር አያመኝም። መከር እኔ መከሬ ነው የምመልሰው። እውነት በጣም ስማርት ገር ነኝ፣ ጉድ ገር ነኝ ፐርሰናል ነኝ። ስለዚህ አውቀሽ የምታደርጊያቸው ነገር እኔ ፈን ፈልጋለሁ፣ ሪላክስ ፈልጋለሁ። አይ ዋንት ሚ ሪላክስ፣ አይ ዋንት ኢንጆይ። በቃ የማደርጋቸው ነገር ሁሉ ያስደስተኛል። የሚያስደስተኝን ነገር ፖስት አደረግ ሲመቻችሁ ጥሩ ነገር ሳይመቻችሁ ስክሮል እያደረጋችሁ ማለት ነው የሚጠበቅባችሁ። ቲጂ በሚዲያው እንደምናያት ነው የፍቅር ህይወቷ ላይ ለፍቅረኛሽ ምን አይነት ሰው ነሽ የምትሆኚው? የነበረሽ አፍቃሪ አይመጣም እንዴ ይፈራኛል እንዴ ብዬ ላፍቅር ህይወት የለሽም? የለኝም። አሁን እንኳን መጥተው ጥግጥጉን እየዞሩ ይሄዳሉ። ዙሪያ ቀላግባሽ ብሎ እየፈሩሽ ነው ወይስ እንዴት ነው? ባልን ይፈራኛል። ብቁ አይደለሽም ነው ወይስ ሰዎች በሚያዩት በሚዲያ ነው የሚያዩት? ጎበዝ ሴት እኮ ወንድ አይደፍራትም። እኔ ብዙ ወንድ ይመጣልኛል ግን ይፈሩኛል። አሁን በተለይ ከሰሞኑ ከቀረብኩት ቪዲዮዎች ላይ መተውልኛል ግን በቃ እንዳውራ ዶሮ ተሽኮርመሞ ሄድ። ደስ ይላል። ቲጂ እኮ አዝናኝም ሰው ነሽ። ፈነኝ። አሁን አንቺ ባልሽን በጣም እያዝናናሽ እያሳቅሽ እያጫወትሽ ራሱ እድሜውን ነው የምታረጅምለት። እንደገና ይወለዳል። ፍሪደም የሚለው ነገር ሳጋር አለ። ቲጂ አስተዳደግሽ ነው ምናልባት እንደዚህ ነፃ እንድትሆኝ ያደረገሽ? ያደረገሽ አስተዳደግ ነው ሲፈጥረኝ ነፃ ነኝ። ማህበረሰብ ነው ወይ? ሲፈጥረኝ ነፃ ነኝ። ገና መድኃኒዓለም ሲፈጥረኝ ቲጂ በድህነት ብያለሽ። ቲጂ ማለት ትምያለሁ። እኔ ሪላክስ አድርጌ የመጣሁ ልጅ ነኝ። ሪላክስ ነኝ። ነገም ሪላክስ ነው። ተነጎዳሚ እስከመሞት ሀሳብሽን በነፃነት በነፃነት ለፍቅረኛዬ በነፃነት ነው የምፈልገው ከሆነና ማይ ሃዝባንድ ማይ ላቭ ማይ ስዊት የሱም አቀባበል እንደዚህ ባለው ምናምን በቃ ማክበር ያለብኝ ቦታ ላይ ተከባብረን የፍቅር እንጂ ጎበዝ ነኝ። ፍቅር ላይ ጎበዝ ነኝ። ግን ምንድነው የሚደፍረው ነው የጠፋው። ይፈሩኛል። መስፈርትሽ ከባድ ይሆን? አሁን ሬዲ ናትማ ተናግሬያለሁ። ወይ ቤት ወይ መኪና ከሌለው ከክለከክ ምን ያደርግልኛል ብያለሁ። አሁን ቲጂ ሬዲ ናት? ባል ቢመጣ ለማግባት ሬዲ ነሽ? ሬዲ ነኝ። አመለካከት ለመሰለሽ ከባለፈው አልቡስተቴ ደህና ኮርማ ቢኖር ኖሮ እንደዛ ልደፈርም ነበር። ወይኔ እንዲያም ሆኖ ግን ከዘራ ይዤ የጠበቅኳቸው እንደዚህ ለመድፈር ዕዳ ኖሮብኝ ሙከራ ያደረገውን እና ጠብቅ ብዬ ከዘራ ይዤ ቁምጤና አድርጌ ነበር የጠበቅኩት። ደስ ይላል። መስፈርቴ ከባድ ሆነ። ለዛ ነው ቤትና መኪና ያለው ነው የምፈልገው። ምክንያቱም ለምን እንደዛ አልሽ የሚል ጥያቄ መጣልኝ። አሁን ሁለት አንድ ባል መጣልኝና ሲለኝ እኔ ጎበዝ ነኝ፣ ወርቅ ነኝ፣ ዳይመንድ ነኝ። ስለዚህ በቀላሉ ብር ማምረት እችላለሁ። እንደዚህ እጄ ላይ ነው ያለው ብር ማምረት ስለምችል ነገር የሆነ ነገር አፕል ቢሆን እኩል ነው የምንሰለጥቀው እንጂ የኔ ብቻ ይዞ አይሄድም። ስለዚህ ይዞ ነው መምጣት ያለበት ነገር ባይዘው ቤት እጂ የሆነ አጋጣሚ ፕሮግራም ላይ ተገናኝተን ምን ብለሽኛል? እኔ ንብረቴ አሁን ድጋሚ ነው ያነሳሻት ብዬ የሆነ ፕሮግራም ላይ ተገናኝተን አንቺ ጋር ምን ብለሽኛል? ንብረቴን ወንድ እንዳይካፈል ነው ነጭ ነው ማግባት የምፈልገው። እኔ ሲጀመር ለነጭ ነው ግን የምሆነው። አላገጣጠም ብሎ ፈረንጅ ነው ማግባት ፈልገው ግን የሀገሬ ኢትዮጵያ ነጭ ማግባት ፈልግበት ምን መሰለህ? ስለብስም
ምንም ስለ አይናገረኝም። የኛ ወንድ ይፈራል። የኢትዮጵያ ካራክተራችን እንደዛ አይልም። ነጩ ችግር የለበትም። አሁን ለምሳሌ አብረን እየሄድን ከሆነ ብዙ ሰው ሉክ የሚያደርገን ከሆነ ወደሚሄድበት ነው የሚቀጥለው ጉዞውን። የኛ ግን እኮ ይሸማቀቅና አንቺ እንደዚህ ለብሰሽ ምናምን ሊለኝ ይችላል። ፍሪደም አይሰጠኝም። ስለዚህ ምን መረጥኩ እኔ በቃ ነጭ ባገባ ማለት ከዛ ምን ነው ስማርት ነኝ፣ ሞዴል ነኝ፣ ብራውን ከለር ነኝ። አጥንቴ ዩሮፕ ቢሆን ይፈልጋል። ሰዎችም ቅር የሚላቸው ወጣ ያለ ባህሪ የነጮች ይሄ ለኢትዮጵያ ባህል ያለው ነው። እኔ አሁን በዚህ እድሜ አሁን ለምሳሌ ቁምጣ አድርጌ ሰፈር ላይ እወጣለሁ። ስወጣ ሁሉም ሉክ ያደርገኝ ኦ ማይ ጋድ what happened this is my confidence እኔ እኮ ነኝ ያደረኩት። ሰዎችም ያንን ነው ቲጂን ያልተቀበሏት። ለምንድን ነው ወጣ ማለት አንቺ አሮጊት ነሽ እምብርቴን እያሳዩ አንቺ እኔ አሮጊት አይደለሁም አላረጀሁም። እስቲ ምኑ ጋር ነው ያረጀሁት? ምን ላይ ነው ያረጀሁባቸው? ስሬ ትልቅ ነው የተከበረ ነው። ግን ወጣቱኝ ስሬ ትልቅ መሆን የለበትም። እኔ ወጣት ነኝ፣ ስሬ ትልቅ ነው። በቃ ምን ያገናኘዋል? ያው የሰው ልጅ የፈለገውን ነገር አንቺ ፈለግሽው ነገር ለብሰሽ በቃ እኔ የምፈልገውን ነገር ማድረግ አለብኝ። እኔ አሁን ለምሳሌ ልጆች አሉ፣ 2 ቆንጆ ልጆች። ከነሱ ጋራ የሚያምርብኝ ነገር እየለበስኩኝ ብር ድህነት ያዘኝ እንጂ እየለበስኩ እወጣለሁ። ስፈልግ በሚኒ ስፈልግ በቁምጣ ልጆችን ለማዝናናት ሲሄድ እና ከርፋፋፍ እያልኩ ልሄድ እንዴ። ቲጂ እድሜዋ እንዴት ነው? ይሄ ከእድሜ አንፃርስ እንዴት ይታያል? ከእድሜ አንፃር አለባበሴን ከእድሜ ጋር አላስሄደውም። እኔ እድሜ 60 ዓመት ሆኖ ልክ እንደ ፈረንጆች የ18 ዓመት ልጅ ልብስ አለባበስ እለብሳለሁ። እንግዲህ ይዛኔ ይታያል። አይ እኔ ማለት የ60 ዓመት አሮጊቶች ብዙ ጊዜ እኮ ቁምጣ ለብሰው ይሄዳሉ። እነሱ ፈረንጆች በጣም አጭር ቁምጣ ብዙ ጊዜ ግን ያው ሚኒ ምናምን ነገር ለብሽ ቁምጣ ምናምን ለብሽ ለምሳሌ አሁን በባለፈው ቁምጣ ለብሽ እየደነሱ እንደዚህ የምለው ላይ በጣም ታየ ኮሜንቱን በዛ እንዴ በጣም ሴክሲ ነኝ። ግን እንደዚህ ያለሽ አለባበስ ስለለመድንኛ እንዲሁ ስናይሽ ነው ደስ የሚለው። እናንተ የምትወዱልኝ ያንን ነው ስለምትወዱኝ እንጂ ጠልታችሁኝ እኮ አይደለም። ግን እኔ ደግሞ ላይክ ማድረገው ለስራም ለምንም የሚመቸኝ ቀልበጥ ያኛው ስራ ከባህልሽ አንፃር ግን ልጅ ያው አለ ኬተሪንግ እየሰራን ባህላዊ ነገሮችን ከስራሽ አንፃር አፌክት አያደርገውም ወይ? ሰዎች ቲጂ አንዳንዴ በልቃጣ ናት፣ ለምን ከባህል ትወጣለች? ለምን በልቃጣ አይደለች? ስማርት ናት። እና እኮ ያንን ነገሮች የመጣሁበትም የገጠር ፋርሜ ኤሪያ አይልም። ያንን አለባበሴን እኮ አይልም። እኔ ልጆኜ ሲገርፍኝ አስታውስ ነበር። ውሃ ከምንጭ ቀርተን ስንመጣ እንግዲህ ገጠር ላይ ቁምጣ ሴት ልጅ ለብሳ አትሄድም። ለዛውም ያለውበት ክፍለ ሀገር አካባቢ የነበርኩበት ልጆኜ 9 ዓመት ልጆኜ አይኬድበትም። ስመጣ ቀሚሱን አወልቀው ረውርና ነው ቁምጣ ግቢ ውስጥ ለብስ ነበርና አያቴ ነፍሷን ይማረውና እቺ ልጅ ወደ አዲስ አበባ ለኛ ሀገር አጥቷል ተብዬ ነው የተባረኩት። ስለዚህ ከመሰረትሽ ጀምሮ በነፃነት ነው ልብሱን ቆራርጥልሃለሁ አልኩ በበቀስ በምላጭ ቁምጣውን ቆራርጬ እንግዲህ ድሮ ያስታይል አልመጣም። አሁን ሳይዝም ብዬ ወንዶቹ አሁን የሚለብሱት ከዚህ ተቀዶ ምናምን ነገር እኔ ቁጭ ብዬ በመላጭ እንድች እየተለተልኩ ዲዛይን ሰራ ነበር። ያ በቃ ተፈጥሮ ምን ማለት ይችላል። ነጭ ለመሆን ጭቃውን ቀያፈር በጠብጥና ፊቴን ቀባ ነበር። ይሄ እኮ ከላይ ሰጠኝ ስጦታ ነውና ስለዚህ ከላይ ያመጣው ስለሆነ ወይ ፋሽን አይቼ ምናምን ነገር አይደለም። በራሴ ኮንፊደንስ መንቀሳቀስ ጀግና ኢትዮጵያ ንግስት ነኝ። የነጮች ባህሪና መልክ አንቺ ላይ ተቀርጿል። መሆን የምትፈልጊው ከኢትዮጵያዊነት ወደ ገና መሆን የምፈልገውን ጋር አልደረስኩም። እሱን ነገር ተነጎደና ያለ እድሜ ጤና ይስጠኝና አሁን የምፈልግበት ላይ ስቀመጥ በሂደት እናየዋለን። መልሳችሁ ደግሞ ተርታኛላችሁ። የባሉን ነገር በጣም ከንክኖሃል ነው እስባል አዘጋጀህልኝ ላዘጋጀልኝ አንድ የሚያጠራጥረኝ ነገር አለ። ባል ያለበት ቤትና ድረስ ያንቺ መስፈርትሽ እንትን ማለት አለበት። የኔ ጥያቄ አሁን አልተመለሰልህ። በአጠቃላይ ልመልስልሽ። ቆይ በደንብ አስረግጬ ልጠይቅሽ። አሁን ስናሽ ደግ ነሽ፣ ጥሩ ልጅ ነሽ፣ ባለሙያ ነሽ። ግን አሁን ባል ከመጣ በኋላ ብንለያይ ንብረት ይካፈላል የሚለው የክፉ ሰው አመለካከት ነው። ከአንቺ ባህሪ ጋር አይሄድም። ስላጋጠመኝ እኮ ነው። ስለመለያየትም ማሰብ የለብሽም። አጋጠመኛ ስታገቢ አብረሽ ለመኖር አብሮ ለማደግ መኪናም ባይኖረው ቤትም ባይኖረው አንቺ ያንቺን ስራ አብሮ እየሰራ አብራችሁ ማደግ ትችላላችሁና በመስፈርት ባትታጠሪ ለማለት ነው። በጣም ጥሩ
መቼም የሰው ልጅ አንድ ነገር ሳያጋጥመው እንደዛ አይልም። እኔ አጋጠመኝና 3 ምግብ ቤት ነበረኝ። ዛሬ ስንት ዓመት የዱባይ ብር ይዤ መጥቼ እሺ አላሜ ትልቅ ስለነበረ ትልቅ ቦታ መድረስ ስለምፈልግ ደርሼ ማይታችሁኛል። ደፋ ስል የትዳር ጓደኛ ወይ ደግሞ ቦይፍሬንድ ያስኩትኝ አፕን አረግብኝ። አፕን ሲያረግብኝ በምን አይነት መልኩ ነው? እኔ ስራዬን ራሴን ሳልጠብቅ ቀርቼ እሱ ቆጭ የሴት አማለለውና ሄደ። ስለዚህ ቀጣይ ላይ እኔ ሳፈቅረም ሆነ ሳገባም ያለው ወንድ ልጅ ነው የምመጣው። ንብረቴን ትችለት ሄድኩት። ንብረቴ የኔ ነው በማለት ምንም በማለት በምንም ከዛን ደግሞ ሴቶች ብዙ ጊዜ ያላት ሴት ስታገባ ከገባ በኋላ እኩል ሰንጥቆ ነው የሚሄደው። አንደኛ ሴት ናት፣ ምንም አታመጣም የሚባል ነገር አለ፣ በማስፈራራት አለ፣ በምን አለ ያው ወንድ ፑሽ ስለሚደረግ ግን ያንን ስላለ ስለዚህ ባል ሳገባ እኩል ከሆነ እኩል ለምትሰነጠቀው መጀመሪያ ውስጤ ላይ ቅሬታ ስላለ ቅሬታ ምንድነው የደማውበት መስመር ስላለ ነው እንጂ እኔ ምንም እጅግር ኑሮት የቀን ሰራተኛ ቆንጆ ቢሆንም ባይሆንም አግብቻው መለወጥ መስራት ቤቱ በሱ ለመጠቀም አይደለም። መኪናና ቤት አንዴ ልንጋሽ ትጂ ምንድነው ይመስለኛል ያንቺ አመለካከት አጠር ስናረጋው ንብረቱን ይዞ ይመጣ ወንድ ከኔ እኩል ባላንስ ያደረገ ነገር ሲሆን ቢያንስ አልጎዳም ነው። ይሄ ያው አንቺ ስለተናገርሽው እንጂ ሚዲያ ላይ ሰማውራት ስለሚፈራ ነው እንጂ ብዙ በሶሻል ሚዲያ የምናያቸው ሰዎች አሉ። ለዚህ ብቻ ታርጌት አላማ ብለው ይገቡና ከዛ ይሄን ያህል ግጭት ይፈጠራል። ለገንዘብ የሚገቡ ሰዎች ስላሉ ግን ያ ኤቭሪዋን አይደለም፣ ጥቂት ሰዎች ጋር ያለ ነገር ነው። ይሄ አንቺ ከደረሰብሽ ተሞክሮ ነው። ግን ባልና ሚስት ሰው ሲጋባ ንብረት ቆጠራ ምናምን ጀምሮ አይደለም። ይሄ ፍቅር ካለ በፍቅር ይመሰረትና የኔና አንቺና እኮ ሀብት ንብረት ተባብሎ አይደለም የተጋቡ። ወይ እሱ ሀብት ይኖራታል ወይ እሱ ሀብት ይኖራል። አንዳቸው ምንም ላይኖራቸው ይችላል። ያ አብሮ የሚፈራ ከዛም መካፈልም ያንዱን ብቻ ንብረት ሲሆን ልጅ ምን ሲመጣ የጋራ ነው የሚሆነው። ከደረሰብሽ አንፃር ነው እንጂ በሌላ አይደለም። አሁን ይሄንን መስፈርት ከኔኩልን ቢሆን ነው ተሻሽሏል መስፈርቱ። እስቲ ይምጣና እናየዋለን። ግን አሁን የቀን ሰራተኛም ቢሆን ብለሻል። ይምጣው ስራ ወዳዱ እንቅልፋም እንዳይሆን ሰርቶ የሚለወጥ ይሆን ነው። ሰርቶ ይለወጥ ነው። ሰርቶ የሚለወጥ ከመጣ ከዜሮ እየተነሳች አይደል በድጋሚ ማግኘት ማጣት እኔ ከዜሮ እኮ ብነሳ እንቁ ነኝ። እኮ ትሰሪያለሽ፣ ጠንካራ ልባለሽ። አጣጣሽ ጥያቄ ሰዎች አይ ጠንካራ ልጅ ነሽ። እኔ ከማንም ከማደንቃቸው በላይ ስትመጪ ወደ ቲክቶክ ነው ያቅሻለሁ። አገልግሏን ይዘሽ የምታስተዋውቂበት መንገድ ምናምን በጣም ሰዎችን አትራክት ማድረግ ልብነካ ደስ የሚል ሪላንችን ያየንበት ወቅት ነው። የመጀመሪያ አመጣጥሽ መሀል ላይ ያልዋሽም ትንሽ ቅር ያሉኝ ከሰው አንፃር ከማስታወቂያዎች ካየናቸው ነገሮች አንፃር ልክ ያሉ ነገሮች ትጂ ነበራት። ሰዎችን ጥያቄ ሲፈጥሩ እንትኖች ማስታወቂያዎች ለምሳሌ ዋክስ ሲደረግ እዛ ላይ ቅሬታ ቃላትም ለሚዲያ የማይመጥኑ ይሄ ብልግና ነገር ላምጣልሽ። ለምሳሌ አሁን መጀመሪያው ላይ አንድ ጊዜ ህዝብ በጣም ዋክስ ሲደረግ ዋክሱ እንዴት ነበር የተደረገው? ቬሪ ኢዚ ነው። ያን አላየ ነው እንድታስብ በቃ አምጥቶሻል። ስለዚህ ሲቅርብሽና ስለ ብልግናው ላልሽ ደግሞ ልምጣሽ። እኔ ብልግናው እኮ ዋክሱን ሰምቼ ነው ቪዲዮን ገብቻ ላይ ቪዲዮን ብታይ ዋክስ ተደረገ ሪል ዋክስ ተደረኩኝ። ስራ ስለሚበዛብኝ የብብቴን ዋክስ አረጉልኝ ማስታወቂያ እየሰራሁ እያለ ምክንያቱም ብቻ ነው። ከዛ እኛ እሷ ጋር ምግብ አንበላ። ምግብና ዋክስ መደረግ ያገናኛል እንደ እንትንኛ አንደኛው ለምሳሌ ዋክስ እኔ ተደረኩ። ማስታወቂያ ቦታው ምን አይነት ቦታ ነው? ላምጣልሽ። እኔ ዋክስ ተደረኩ ኢሶኬ እኔ ፀጉር ተገኘብኝ ዋክስ ሲደረግ። ምግብና ፀጉሩ ምን አገናኘው እኮ? ቦታው ያልኩሽ ንጽህናዋን አጠብቅም ለማለት ፈልገው ከሆነ ምግቡ ከምትሰሪው አንፃር ቤት ውስጥ ነው ወይስ እንዴት አይነት? ውጪ ላይ ማስታወቂያ ነው። ሄደሽ ነው? ሄጄ ነው በሳሎን ሄጄ ዋክስ ተደረኩኛ። ከሷ ጋራ ምግብ አናዝብ። ጥፍርም አይቻለሁ። ጥፍር ረጅም አድርጋ የሰው ልጅ እንዴት ምግብ ያዘጋጃል? እኔ ማው ጥያቄ ስላለኝ ነው ትጂ የረጅም ጥፍር ያላት ጨርስልሽ ምግብ ደባደብ እኮ ነው ማለት ነው። እኔና አንቺ ማለት ጥያቄ መጠየቅ ስላለብኝ ነው ትጂ ዋክስ ተደረኩኝና ስደረግ ዋክስ ስደረግ ሄጄ ማስታወቂያ እየሰራው ነው እንጂ ኪችን ውስጥ አይደለም ወይ ደግሞ ድስቱ ስር አይደለም። አይሽ ዋክሱ የኔ አመለካከት ወጥቼ ነው ዋክስ ሲደረግ ቪዲዮ ፖስት ተደረገው እንጂ እኔ ኪችን አይደለም፣ እኔ መኖሪያ ቤት አይደለም። የጥፍሩስ ኪችን ውስጥ አይደለም። ጥፍሬን ደግሞ ሳመጣች ደግሞ ረጅም ጥፍር ተሰራው አይደል? ሲሰራ
ሰው ነኝና ወይ በፍሬንድ ቀጥሮኝ ምኩሉ ይችላል እና እንደዛው እንደባለፈው ገምቼ ልቅረብ በፍሬንድ ጋር ታቀርቢ ስለማይሽ ነው ትጂ ስትበይ ስታቀርቢ ስትሰሪም አይሻለው የዛሬው ጫን ያለው ጥያቄው እስከመጣሽ ጥያቄው ጠየቀን ሻምሶሪ ትጂ ማን የሚያሸንፈው ቀራ አይደለም ያው ህዝቡ ጥያቄ ካልመለሽ ከደፋበት ነው ችግር ነው ለምሳሌ ከቦይፍሬንድ ጋር ከተፈን ማለት አሸፋፍንም እኔ ላይ ብቻ ነው እንትኑ አሁን ትጂ ግትርስ ለምን ትሆናለች ነው አሁን እዚህ ጋር እኔና አንቺ ልንደባደብ ነው ያልሽ ለምን ደማምስ ግትርማ ግትር አልሸነፍም ለዛ ነው እኔ ላይ ሲሆን ነው አጣባለ ነገር እሺ ጥፏን ጸጉሯን እጇን ዋክስ የሚባለው እኔ ላይ ብቻ ሲሆን ነው ምናልባት ስለምትወድ ሊሆን ይችላል የኢትዮጵያ ስለሚወድ ይችላል ስለሚያዝንልኝም አነሳን እንዳይቀዘቅዝብኝ አነሳሴን ምን እኔም ደግሞ ደብቆ ኖሮ ስለማልችልበት ነው እንጂ ብልጥ በኖሮ ቴንክ ዩ እኔ የምለው ቆዳሽ አስተካክለሽ ነው መምጣት ያለብሽ ቪዲዮውን ስሰራው አንደኛ ቪዲዮ ደግሞ ጥሩ ምላሽ መስጠት እኔ ቪዲዮ አንደኛ ኤዲት የለውም ይቅርታና ቀረጽኩ ፖስት አደረኩት በኤዲት አይታይልኝም ማኔጅ የሚያደርገው ሰው አልነበረ አይዘብት አይደለም ለምን እውነቱን ልንገርሽ ኤዲት ሲደረግልኝ አይታይልኝም ኦሬዲ እንደዛው እንዳለ ስለቀው የሚታይልኝ ለዛ ኤዲት እና ካሜራ ስለማይስተካከል እንደወረደ ስለሚለቀቅ ስለሚለቅ ሰው ያየዋል ያው ኤዲት ምናምን ኤዲት ስለገና ማንም ሰው ያይልኝ ስላየው ስለሞከ ከዛ በኋላ ስህተቶቹ ማብረው ሲለቀቁ ነው ሪልም ስራውን ነው ብዙም ጊዜ ይወደዱልኝ ከዛን ደግሞ አንድ ጥያቄ ነበር ስለ ብልግና ላይ የብልግናው ላይ 5 አመት ኦንላይን ላይ ተቀምጬ የሚጻፍልኝ መጥፎ ኮሜንቶች ናቸው እኔ የዛ ልጅ ሆኜ ይጻፍልኝ ቅር አይለኝ ግን ቲጂ አረጋቸው ቲጂ የጨዋ ልጅ እንዳያችሁኝ ፈን መሆንበት ቦታ ላይ ፈን ሆናለሁ ዲሲፕሊን ያለው ቦታ ላይ ዲሲፕሊን ሆናለሁ በጣም እኮ ብዙ ከተለላቅ ሰዎች ጋር አውላለሁ ቀርባለሁ ከዶክተሩም ከኢንጂነሩም ከባለስልጣኑም ከምንም ጋር አውላለሁ ግን ጨዋ ነኝ መስሪ ጨዋ ነኝ ቲክቶክ ላይ ነው ጅማብደው ኮሜንት ላይ ሳነብ ሁሌ ድብድብ አለ አንድ ቀን ቦግ አለብኝና በቃ እየተናገርኩ ያው መናገርና መድገም ስለሌለ ለዛ ነው እንጂ ቲጂ እዛ ልጅ አይደለች ለምንድን ነው ሶሻል ሚዲያ ወደዛው የተቀበልኩ ስለሚወደኝ ምን አደረጉ መሰላችሁ ወደዛው ከሌሊቱ 6 ሰዓት ተደወለልኝ ምን አጋጥሞሽ ነው ምንድነው መጠጥ ጨምረው ይሰጡሻል ኖርማል አልነበር የሚወደኝ ሰው እጎንሽ ያሉት ልጆች አገናኝ ምንድነው የሰጣችኋት ምንድነው የጠጣሽው ኧረ እኔ ምንም ማጥቶ ኮሜንት አሞኝ 5 አመት አርጊው ቢሆን አይቆጭኝም የማራረገው ነገር ኮሜንት ላይ ተጽፎ ሲደበደበኝ ሲበዛብኝ በቃ እየፈነዳሁት እንጂ እኔ ለዛሬ ትምልጅ ማደረው ስለዚህ እኛ ሰዎች ምንድነው መማር ያለብን ለሰው ኮሜንት ስንጽፍ የሚቀመጥም ሆነ ኦንላይን ላይም ስንቀመጥ ፕሊስ ወጣትም ትላልቅም ሰዎች ለሰው ልጅ ጥሩ ኮሜንት ጻፍላችሁ መጥፎ ኮሜንት አንጻፍ ለምሳሌ ሆረር አንቺ ለሆረር ነው የምትሆኚው የሚባለው ቢቀር እንዲህ ላርግሽ የሚል ኮሜንት ባይጻፍ እንደዚህ የሚባሉ ብዙ እነኛ ነገር ኮሜንት ባይጻፉም ካለ ስራችን ባይጻፍ ቆንጆ ኮሜንት ጻፍ ሞር ዊል ከሪደስ ያለኝ እንዴ ብለን ቅስማችን ስብር ይላል እለ ውስጥ የሚከተል ሰው እኔ ለላይ ከተይ ሰው ነው እንጂ አይደለም ከዛን ደግሞ ሰውም እይታ የሚያየው ስለ ብልግና ስናወራ ነው ያ ነገር ቢቀር እኔ ትንሽ ነገር ስለ ብልግና መስመሬን ሳታርጌ ብዬሽ ሰው ግልብጥ ብሎ ያየዋል ቁጭ ብዬ ግን አፍጥጬ ጨዋ ሲያጫውተኝ ማንም አያየኝም እስኪ ጥሩ ነገር እናወራ እስኪ ጥሩ ስራ ምን ሰራ ሰዎችን እናበረታታ ሰፖርት እናድርግ ጥሩ ነገር ፖስት እናድርግ ይታይልን ስደንስ ከምታይልኝ አንድ በሬ ሰርቻለሁ ስል ላይክ አድርጉት 60 አገልግል ዛሬ አለኝ ብዬ ስል ፍሎሬ ይደግልኝ ስደንስ ምንድነው ዳንስ ብርቅና እንዴ ጥሩ ነገር ነው ተናገርሽው ለታዳጊዎች ለወጣቶች አራያ ስለሆንሽ ሮል ሞዴል ስለሆንሽ አንቺ ከተተለኛል ህፃናቶች ቁጭ ብለው ኦንላይን ላይ ስገባ ይከታተሉኛል እኔ ብልግና ከተናገርኩ በኋላ በጣም ነው የሚያመኝ አንድ እህቴ ማለት ልጆቼ ምንም እነሻለን ስለምንወድሽ አደራ መጥፎ ጋር እንዳትናገሪ እንዴ ቢልኩ መልካም ሰዎችም አሉ ጥሩ ማለት አዎ ህፃናቶች ቁጭ ብለው ነው የሚያዩኝ ይከታተሉኛል ቲክቶክ ያዩኛል ትምህርት ቤት አካባቢ ሲሄድ ሁሉ ህፃን መጥቶ ቅፍ አድርጎ ነው የሚስመኝ ከዛን እደነግጣለሁ ለምን ትደነግጫለሽ እኔ ኦንላይን ላይ ምንድነው ብልግና የተናገርኩት ይሳደብኩ ስድብ ትዝ ይለኝና ይላል ያኔ ተናገርሽው ቫይራል ከመውጣት አንፃር ነው ማለት ነው ለመታየት ስራሽን እንዲተዋወቅ
ነው። ያ ደግሞ ስተት ነው። በዚሁ አጋጣሚ ብዙ ጊዜ ፖስት ሳረግ ቆንጆ ነገር አይታይልኝም። አሁን ተረድቼሻለሁ። በቂ መልስ ሰጥተሽኛል። ያው ግን ተረዱ። ውድ ፈገግታ አዲስ ፖድካስት ተከታታዮቻችን ከቲጂ አገልግል ጋር ነው ቆይታ እያደረግን የምንገኘው። እንደምታዩት እንግዲህ በዓል አስመስላልናለች። በዓል መስላት አምራ ተውባ ነው የመጣችው። ጠጁም፣ ጠላውም፣ ዳቦም፣ አገልግሉም ሁሉም ነገር ቀርቧል። ያው አዲስ ዓመትም እየተቃረበ አይደለም። የ2019ን ለመቀበል ከወዲሁ ዝግጅት አድርጉ ብላ ነው እንግዲህ ይዛልን የመጣችው። ቲጂን በዚህ አጋጣሚ እናመሰግናለን። ፕሮግራማችንን ወይም ፖድካስታችንን ሰብስክራይብ አድርጉ፣ ፎሎ፣ ሼር አድርጉ። የቲጂንም ደግሞ አገልግሎት እንደዚሁ ተጠቀሙ ነው የምንለው። አገልግል እዘዙ። ጠላው፣ ጠጁ ለአዲስ ዓመት ከዛ በኋላም ደግሞ በዓላት አሉ። ለማንኛውም በዓል ይሆናል። ለማንኛውም ድግስ፣ ለማንኛውም አገልግሎት አለ። በምን ያገኙሻል? በዚህ አጋጣሚ የሚያገኙበትን መንገድን ብትናገሪ ደስ ይለኛል። እሺ 0983034486 እንዲሁም ደግሞ 0983037005 እንዲሁም ደግሞ 0980240141 በሶስት አድራሻ አገኛለሁ። ያገኙሻል። የምገኘው ላምበረት አካባቢ ነው። በአብዛኛው ግን ያው በቲክቶክ ፋይል ላይ ቲጂ አገልግል ወይም ደግሞ ቲጂ በኢቢኤስ የሚል ፋይል ያለኝ እዛ ላይ መርጠው ትገኛለች። የወደፊት አላማሽን፣ እቅድሽን፣ ራዕይሽን ብናውቅ ደግሞ ደስ ይለናል። አሁን ቲጂን የት ቦታ ላይ ደርሳ ማግኘት ትመኛለሽ? ምኞቴ ዛሬም ነገም ተነገ ወዲያም ተኝቼም ቆሜም የማለመው ባለ 5 ኮከብ ነገም ሆቴል የበፊቱ ባለ 3 ኮከብ ሆቴል ነበር። ቲጂ ጀምራችሁ ስንት ጊዜ ሰራችሁ? ይሄ ውዝግቡ ከመፈጠሩ በፊት ወር ነው እሱ። በጣም መሀል ላይ ቬሪ ጀርስ ነገር አለ። እሱ ነገር ቲጂዬ እኔ አሁን ከተረዳሁትና በአንዳንድ እንዳልኩሽ እኔም ቲክቶክ ላይ ፓርቲሲፔት አደርጋለሁ ነገሮች ላይ እና ከማየው ነገሮች አንፃር ያ ነገር ሲከፈት ትክክለኛ ነገር ነው ወይስ ይሄ ለድራማ ተብሎ ቲጂ ይሄን ነገር ከፍታ ነው ተብሎ እንዲወራ ነው? ከጀርባሽ አብረውሽ የሚሰሩ ሰዎች እነማን ነበሩ? ያኔ በቦታው ላይ ሼር ነበረ ወይ? ማናጀርሽ ጋር የነበሩት ነገሮች እንዴት ነው አከፋፈቱ? ሆቴሉ መጀመሪያ ላይ የከፈትሽ ሆቴል ያው በአንድ ፍሎር ነው የተከራየሽው፣ ግን ሙሉ ህንፃውን አልተከራየሽውም ነበርና ያንን ሬስቶራንቱን ከፍተሽ አገልግሎቱን ሲጀምሪ ብዙ ሰው ግን ያው ለፕሮሞሽን ያግዛል ተብሎ ነው ባለ 3 ኮከብ ሆቴል ከፈተች፣ ኑና መርቁላት እንደዚህ ተባለ እና ሙሉ ህንፃውን ተከራይተሽ የጀመርሽ መሰለ። ከዛ መጨረሻ ላይ አንድ ፍሎር ነው የተከራየችው ሲባል አልጋውን ስታሳይ፣ ህንፃውን ስታሳይ፣ ይሄን ስታሳይ የነበረው ድራማ ነው እንደ ለካ ብሎ ሰዎች እንዲጠራጠሩ አደረገ። ያ ነገር ነው ትንሽ አመኔታ እንዲያጣ ያደረገው። እንደዚህ አይነት ነገሮች ድጋሚ እንዳይፈጠሩ ጥንቃቄ እንደምታደርጊ አያይዘሽ ከባለፈው ስህተቴ ተምሬያለሁ። እንደዚህ አይነት ነገር ውስጥ ሲጀመር ሁለት በሆነ ነገር ውስጥ አልገባም። እሺ ያጋጠመኝም ሌላ ውስጡ ያለ ሌላ ነገር ስላጋጠመኝ ማለት ነው። እኔ አንዷ ፍሎር ነው ያስኮተኝ። ያዙ ሰዎች ናቸው ደውሎ የሚጠሩ ያንን ቤቱን ሙሉ ያዙ ሰዎች ሆቴል ከፍተሽ ያ ሲሆን ግን ያው እነሱ የደወሉበት መንስኤው ጎበዝ ስለሆንኩና ስም ስላለኝ እኔም እሱን ነው የፈለኩት። በቃ ሌላ ነገር የለውም። ኢንፎርሜሽን ስለነበረ ከዛ በኋላ ግን ብዙ ተከታይ ስላለሽ፣ ብዙ ኦዲየንስ፣ ብዙ ጎበዝም ስለሆንኩኝና ደንበኛም ስላለኝ፣ ሁለትም ደግሞ ለእውቅናውም ተፈልጎ ታሪክና ታሪኩ ነጭ ነጯን ስናወራ እችናችናት ከዛ በፊት ስም መጥቀስ አልፈልግም። አብረን እንስራ ብሎ የለመኑ ሰዎች ነበሩ። ግን እዚህ ጋር ለመምጣቱ ላይ ምን እንደሸወደኝ እግዚአብሔር ይወቀው። እኔ ተደውዬ እኮ ስጠራ እንዴ ስሜን ተጠቅመሽ በኋላ ዞር በይ ልትይኝ አይደለ እንዴ ብያታለሁ። ራሷ ደውላ ስጠራኝ። ከዛ በኋላም ደግሞ ማናጀሮቼ እኮ አሁን እየሰሩ ሼፍና ማናጀር እኮ እየሰራበት ነው ቤቱ። ማናጀርሽ አብሴሎም ምን እኔ ማቀው አንቺ በደንብ ነው የምታውቂው። እየሰሩበት ነው ነገር የተፈጠረው ከሱ ጋር ስለ መናገር አልፈልግም። እሱን እንግዲህ ማለት ማናጀርሽ ነበር በትክክል ማኔጀር አድርሻለሁ የሚለው ችግር የለውም። እሱ ለዚህ ገቢ ስለሰጠው ክፍተቶች ነበሩ። አሁን አብራችሁ ምንም ስለሱ ምንም ማንሳት አልፈልግም። መልሱን ማግኘት ፈልገው እኔ ከፈጣሪ ስለምንም ማንሳት አልፈልግም። ስለምንም ደውላ ሆቴል ነስቻዋ ሴትዮ ስለጠራች ከልብ ነው የማመሰግነው። ቲንኪው ምንም ችግር የለባትም። ጥሩ ሴት ናት። እግዚአብሔር ይስጣት። ግን ሌላውን ደግሞ ለቅዱስ ገብርኤል ሰጥቻለሁ። አሁን ማናጀር አለሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዳሜጅ
ለሞኑ ማኔጅ ሳይሆን ዳሜጅ ነው የተደረገው። ነው አይ ዶንት ዋንት ገና እንዴት ሳስበው ራሱ ያመኛል። ቲጂ ማትረሳው የሰዎች የሰበረሽ ቃላት፣ ያዘንሽባቸው ቃላቶች፣ ሰዎች ያስቀየሙሽ ማትረሹ ገጠመኝ አለ? ከከሰርኩ በኋላ አግዥኝ ብዬሽ ሳታግዢ እሰይ እንኳን ወደቅሽ የኔ ቅዱስ ገብርኤል አሳይኝ። አግዥኝ ብዬሽ ሳታግዢ የቀረሽው እሰይ እንኳን ቅዱስ ገብርኤል አሳይኝ የሚለው እንደዚህ ተብለሽ ታውቂያለሽ? አዎ ማለት እሷ ግን እኮ የኔ መውደቅ እንደዚህ እንኳን አሳየኝ አይበል። አዎ እኔ ፈልጊው አይደለም ብቻዬን ነኝ። ስልክ ማነሳው እኔ ነኝ፣ ማኔጅ ማድረገው እኔ ነኝ። ስለዚህ ይሄ ነገር ስላለ ባህሪዋን የማስተካከል ሀሳብ አላት ከበፊቱ ወይስ በበፊቱ አቋሚ ነኝ ምንም የሌለብኝ ከላምጣሽ ቲጂዬ? አሁን ሰዎች ጥፋትሽን ሲያርሙሽ ከዚህ በፊትም በሌሎች ሚዲያዎችን በህዝቡም ታውቂዋለሽ። እኔን አሁን ትንሽ ቅር ያለሽ ጫን ብዬ ለምንድን ነው የጠየኩሽ? አሁንም ዳግመኛ እንዳትሳሳቺ ቲጂ ራሷን አዲስ አበባ ቤተክርስቲያን ሄዳ ጸበል ተጠምቃ መታደናለች አይደል? እኔ ቲጂን በጣም ነው የምወዳት፣ ቅሬታ የለኝም። በጣም ነው የምወድሽ። ታሳዝኛለሽ። እንደውም ሰው ቢያማክራት ሳይኮሎጂካሊ ነፃ ሆና ትሁት ልጅ፣ ሰዎች ሲቆጧት በስድብ መልስ ማሰጥ፣ ደስተኛ ሆና ውድቀቷን ሀሳብን ሲሰጧት እሺ ብላ የምታሻሽል ሴት እንድትሆን ስለምፈልግ ነው እነዛን ጥያቄዎች ጠይቅሽ ላይ ነበረውና እንዴት ጸበል ተስፍሽ ነው ይዞኝ የገባው። ተስፋ ያደርጌ እንግዲህ ወንድ ልጅ ሰው አጥቼ ወንድ ጸበል ይዞኝ ሲገባ ተፈከቹ። እንግዲህ ያኔ ላከልኝ እኮ እግዚአብሔር ነው የኔ መድኃኒዓለም ይላከልኝ እንጂ እኔ ተስፋ ያደርጌው መጥቶ ከጎኔ ይሆናል ምን ይላል ብዬ በፍጹም እንግዲህ በስም ድረሱልኝ ብዬ የተጣራችሁ ሰዎች ናቸው አድማ ሲያስመቱብኝ የነበረው። ግን ተስፋ ያደርጌው መጣ አየ ጸበል አብሮኝ እንደወንድ እዛው አስቀምጦኝ እየተመላለሰ እየመጣ ልጆቼን እየመጣ እያየ ዳይፐር እየገዛ ምግብ እየገዛ እኔን ጸበል ቦታ እየመጣ አይቶኝ አይዞሽ ድንገት እንኳን በቃ ተሳስቼ ያለን ውስጥ እንዳልገባ ምንድነው ከበፊት የጎደለብሽ ምንድነው የጎደለብሽ? ኧረ እኔ ምንም ከሱስ አኳያ ኧረ ምንም ሱስ የለብኝም። በቃ አባት እናት ሆኖ አክሱኛል። ስለዚህ ተለውጫለሁ ብለሽ ነው የምታስቢው? በባህሪም አሁን አሻሽለሽዋል አለ ማድረግ እንደሌለብኝ ቅስሜ ስብር እንዲል ቅስሜ ብዬ ስል አሉ የሆኑ ነገሮች አሉ። እነኛም ማጥፋት ፈልጋለሁ። ልቦና ስጠኝ። ለምሳሌ በጣም ኃይለኛ ነኝና ትግስት እንዲኖር ቅስሜ ስብር ትግስት በቃ ለምሳሌ አንተ ሆት ሆነስ ትመጣ በፊት አብሬ ነበር ሆት ሆነው አሁን ያንትቻለሁ። ይሄ ትልቅ ነገር ነው ብያለሁ ራሴ። ትግስቱን ስጠኝ። ለምሳሌ ልጆቼ ላይ እቃውን በቆማቸው የሚለቁ ከሆነ በፊት ሮጬ ነበር ማንቀው እንዴት ነው አሁን ነው ብዙ ንብረት ስጠፍቶ የለ አንድ ቦታ ላይ ድግስ ሰራውኝና በጣም ትላልቅ ሰዎች የተከበሩ ናቸው ሰዎች በጣም የት አካባቢ ነበር ሰራሁት ቦታውን ረሳሁት። አሁን ቅርብ ጊዜ ነው ወይ ወር ቢሞላኝ ነው የልቅሶ ፕሮግራም ነውና ሰራይ በጣም ስማርት ነሽ የሰራተኛ አያያዝሽ ወይ ጉድ መታደል ነው ዛሬ አልኩኝ። እንኳን እዛ ቦታ ላይ እህቴ ጋበዘችኝ አልኩት። አንደኛ እኔ ታርሜ ተገኘው፣ ሁለተኛ ከኔ በላይ የሆኑ ሰዎች ምሁሮች ጎበዝ ስነ ስርዓትሽ ስለሚባል ሰው ሞራል ሰጡኝና ሞር እንድሆን ረዳኝ። መሆን አለብኝ። እቃው በቆሟ ለቀቀችው። ስለቀው የሳቅ በቃሽ ምናምን ነገር ብዬ ነው ጠሩኝና እኔ ቁጭ ቤት ብዬ ውስጥሽም እያረረ ቢሆን ለኛ ቆንጆ ነገር አሳየሽኝ አሉኝ። እኔ እኮ አያላወቁ ጋሼ እንደዚህ አይነት ልጅ እኮ አልነበርኩኝ ተሻሽያለሁ ማለት ነው። ሰራተኞቼ ቶሎ ብለው አይኔን ያዩ ሲያዩኝ ነው በቃ ትቻለሁ። በፊት ግን ሮጬ እንዴት ለምን ምናምን ነበር የምለው ሳናቀው አንዳንዴ ኃይለኛ የሚያደርግ ስፒሪት ሰውም ሊናገር ይመጣ ይደበደብ ይመጣ ገብቼ ለመደባደብ ነበር የምሞክረው። አሁን ያንትቻል ያ ደግሞ ቀላል ነገር አይደለም። ስለዚህ ጸበል ሄደሽ መጪ ያ ስፒሪት የሆነ የሚያበሳጭ ነገር ቀላል ማለት መክሰሬ ቆንጆ ነገር ነው። እንኳን ከሰርኩ ሳይ ተማርሽበት? አዎ በጣም አስተማሪ። በታክሲ ላይ ሲሄድ እኔ አውሬ ነበርኩ። በመኪና ገባለሁ እወጣለሁ። በ5 ዓመት በእግሬ ሄጄ አላውቅም። መኪና አጥቼ በእግሬ ሲሄድ ለ9 ቀን ታመምኩኝ። መራመድ እንደዚህ ምናምን ነገር አቃተኝ። ምንም እኔ ብር ለምኜ ታሸው ሚዲያ ላይ ብር ለምኜ ታሸው። ምክንያቱም መራመድ አቃተኝ። እንግዲህ ያ ማለት መበላሸት ነው። መበላሸት የምኑ ጋር ነው? 5 ዓመት ከመኪና ወርጄ አላውቅም። በእርግጥ እንዲያደርገኝ ደግሞ ስራው ባህሪ ነው።
የስራው ባህሪ ምንም አያንቀሳቅሰኝም። ዴሊቨሪ ሄዳለሁ፣ ማታ ስመጣ ቆሎ ማሻሮ ቆላለሁ፣ እንቀሳቀሳለሁ። ግን ያን አልቆጠረልኝምና ከሲሲዲ መገናኛ ድረስ በእግሬ ብር አጣሁኝና 10 ብር መሳፈሪያ አጣሁ። መሳፈሪያ አጥቼ ካርድ በሙያ ምናምን ነገር የለ ምን የለ አምጣ ኦፍኮርስ ከፍና ዝቅ በህይወት እና በቃ ማስካርጌ ተጠርጄ ምን ብዬ ምናምን ነገር የመጣሁትና ታክሲ ውስጥ የሆነ ነገር ስሰማ አይሽ አስተማሪ በጣም በቃ ንብረቴ በማጣቴ ብዙ ነገር አስተምሮኛል። ስላለኝ ቃል ጨነቅ በፊት ለቀኝ እንደዚህ ምናምን ያልኩ ነኝ። አሁን አላፊ ጣፊ ነው ብለሻል። በቃ አየሁ ከመኪናዬ በላይ ከመኪኖቼ በላይ እኔ መኪኖችን እኮ ለኔ ብድር ሳለብስ ነው የምታወቀው። ፀሐይ ጎዳቸው ብዬ ስራዬ ላይ ነኝ። አልጋ ልብሴን አልብሼ ነው፣ ብድር ልብሴን አውጥቼ አልብሼ ነው። ሲታጠቡ መኪኖቼ በበረኪና ነው የሚታጠቡት። ሹፌሬ በእግሩ ከታክሲ መጥቶ ቤት ጫማ ንጹህ ነው ግባ ነው የሚባለው። ትቻለሁ ይሄ ሁሉ ቀራው በሆቴል እንደዚህ ልከራይ ፈለገርኩኝና ደላላውን ልብሱን አውቅሽ ብላና ጫም በዲዛይሯ መኪና እኔ ገብቼ ነው ሊያስተምረኝ የፈለገው። አንተ በእግርህ ሂድ እኔ በመኪናዬ ጸንተ ትገባ ማለት ለምሲልኝ አሻሮ ብር ከኔና ከመኪናው አለኝ። ጫማ ንጹህ አይደለም አሁን አለ በፊት አትገባም ትያለሽ ብያት እንጂ አትገባም አልሽ መኪናሽ ሰራተኞቼ ጫማዋን ወልውላ አጥባ ካልሆነ ወይ ቀይራ ካልሆነ አትገባም። ስለዚህ ግን እኮ ያንን ያልኩት እኮ ምግብ ስለመጨነባት መኪናዋ ብር ስለምታመጣ ነው። በክፋት እንዳታዩብኝ ከሰው ልጅ በላይ ተንከባክበሻት ግን እንዴ ለውሼና ለመኪናዬ ያለኝ እኔ እኮ ባልመጣልኝና ከኔና ከውሼ ሲለኝ እሺ አሁን ቲጂ መኪና የላትም እኝልኝ መኪና ስንት ንብረት ዳሜጅ ሆኗል። ትገዛለች ህዝብ ያላወቀልኝ በስራ ህዝብ ያላወቀልኝ ከዕዳ ውጪ 7 ሚሊዮን ብዬ ሲወራ እኮ ሰው እንደ ቀልድ ምናምን ነገር እናዩ ግን አይደለም። አሁን ለምሳሌ ከጎኔ ያለ ጠላት ሊሆን ይችላል አብሮኝ የነበርኩት ውሸቷን ምናምን ነው ሪለው ችግር የለም ይቀቀኛል። ግን ከዛ በላይ ብዙ ቀጥፍቶኛል። ብዙ ንብረት ብዙ አለፈ ችግር የለም። ቲጂ ጎልደኗ አለች ጤናዋ ጥሩ ላይ ናት የምትገኘው። ሰርች ያገኛል። አሁን ስለቃ ጉዳይ አይደለም ስለምን ምን በቃ ጠፋ አይደለ በቃ ሶኬ ነው በቃ ተሰበረ ሶኬ ነው የተረዳሁት። እግዚአብሔር ሊያስተምርሽ ፈልጎ እሰይ እንኳን ከሰርኳል በእነዚህ ቻሌንጆች አለ ወደ ትክክለኛው መስመር ሊያስገባሽ ፈልጓል። በጣም ብዙ ነገር ሊቀጣኝ የፈለገው ነበር እግዚአብሔር። አንዳንዴ ምን አለ መሰለሽ ቆንጠጥ ሊያደርግ ይፈልጉ 7 ሰዓት እኔ ውስኪ ጠጥቼ የምገባበት ሰዓት እንግዲህ ያን ሊያስተምር ይፈልጉ ይችላል። አሁን በቤተክርስቲያን ነበር እዛ ቦታ በጸሎት ያችን በፊት እኮ ቤተክርስቲያን አልተውኩም። አይ ነው ግን የተሻለ አሁን ለሊት የምትጠጭበትን ግን ጸበል ቦታው ላይ ቤተክርስቲያን ውስጥ ሆነሽ እነዛን ነገሮች ኧረ ቤቴ መጠጥ ታበዢ ነበር አይደል ቲጂ? መጠጥ ቤት ውስጥ ሆኜ አሁን መጠጣለሁ ግን ከሱ ጋር ግን እንደዚህ ማታል አይደለ ትዝ የሚለኝ ነገር አለ። ከሌሊቱ 7 ሰዓት ጨለማ ባለበት ውስጥ ዲዛይር መኪና 00 አዲስ ይዤ እያነጠርኩ ሙዚቃ እስካናት ያስተምር ይፈልጉ እንድትማሩበት ብዬ ደግሞ ስደጉኝ አላልኳችሁም? አይ ካንቺ ወጥ ብዙ ይማራልና አሁን እንዲማሩ ብዬ ነው። ከሌሊቱ 7 ሰዓት 8 ሰዓት 9 ሰዓት ብለን ቀስክር ብለን ገብቻለሁ። ግን እንደዛ ምን ጎበዝ ነኝ። 12 ሰዓት ስልኳ ጤስ አቤት ብዬ እላለሁ። ወኔ አለኝ ሴል ያልሞተም ያ ሊያስተምረኝ ነው። ተስተካክለሻል ነው ተሻሻል። አዎ እንድንማርበት ነው። ለምን ይዛኔ እንደዛ አደረኩኝ። እንኳን ለምሳሌ እግሬ ቢሰበር አይኔ ቢጠፋ እጄ ቢሰበርስ እንደዛ እየነዳሁ ሌሊት ጸጥ በተለይ የሆነ ቦታ ላይ ማረሰው በጣም ኃይለኛ ሌባ ድንጋይ ለምሳሌ እንደዛ ጠጥቼ በምንዳበት ሰዓት ድንጋይ መሀል ላይ ተብትኖ ቆም አልኩኝ እንዳየኝና አሁን ምንድነው የሚገጠው ይሄ ድንጋይ ለምታይ በዚህ በግራና በቀኝ አሉ ማለት ነው አሌቦቹ አልኩኝና ቀጥ ብዬ መኪናዋን ነዳሁኝ ነጣሁ። ያ ትምህርት ነው። አደጋ ላይ ጣልሽ ጸብ ገጥሞሽ ያውቃል? ከባህሪሽ አንፃር ነው ያልኩሽ ቲጂ ከሰው ጋር ጣልተሽ ከባድ ነገር ውስጥ ገብተሽ ታውቂያለሽ ወይ? ስማርት ነኝ ዞር ብዬ ጥፍጥፍ ነው የምለው። ስማርት ነኝ ዞር ብዬ ጥፍጥፍ ነው የምለው። ሳም ጉልበትሽን በቃ ደነግጫለሽ። የሆነ ነገር ብዬ አነባለሁ ሳይኮሎጂ በቃ ሳይኮሎጂ ተማሪ በይ። እኔ እኮ እንዳደረድብኝ ብዬ ፈርቼ ነው ቅድም ወሰነ እጥፍ ብለሽ ጉልበት ሳም ድንግጥ ብለሽ ማለት ነው። መጀመሪያም ደግሞ አመጣጥህን አያለሽ። አመጣጥህ በጣም ነው የማየው። እኔ አንድ ሰው በጣም ማረሳው ሴሚሲ
ሚካኤል ጋር መስጊዱ ጋር እስከነ ምልክት ኦርደር አረፈድንበትና የመዳን ሹፌሬ በጥፊ ያለ ሰው እኔ በጥፊ ያለ ሰው ብሎ ሲል ኦሬዲ እሱ ሊመታን እኮ ተዘጋጅቷል። ሄድኩኝና እግሩን ቅፈርጌ ሳደርጋት እቺ ሰይጣን ናት አለ። የተናደደን ሰው ማብረር ትችይበታለች ማለት ነው። በቃ ኦሬዲ ሹፌሬ ተነጨረ። እሱ በጣም ጥሩ ባህሪ ነው። ሁለቱም ሰው ግልፍተኛ ሲሆን አንዳንድ ነገሮች መጥፎ አዝማሚያ ይዛሉ። ይሄ ለኔ አሁን በአብዛኛው እግር ላይ መደፋት መውደቅ ምናምን ነገር ዲሲፕሊን የመጠየቅ ልብ አለ። አዎ የጨዋነት ምልክት ነው። ልብ ጥሩ ልብ ታፈጥቻለሁ ሩጥ ብዬ እግሽርቃ አሁን ለምሳሌ ልጆቼ እኔ ሳይመስለኝ እነሱ ጥፋት ያጠፋሉ። ለኔ መስለኝ እኮ ጥፋት ነው። ሰራተኞቼ እጄ እግሯ ላይ ወድቅ ብዬ ይቅርታ ነው የምጠይቃት። አዎ የትልቅነት ሰው ናት እና ሰራተኞቼ ምን ይላሉ? ትጂ እኮ በጣም የምንወድሽ ነገር ጥለንሽ ልንሄድ እንልና ግን ከሌላ ቤት ከሰራንበት ለየት የሚያደርግ ነገር አለሽ። እንደ እውቅናሽ እንደ እንትንሽ አይደለሽም። ጥፋት ያንቺ እኛ ጥፋን መስሎሽ ከተናገርሽ በኋላ ይሄ እኮ ማለት ይሄ ነው ብለን ስንልሽ እግራችን ላይ ወድቀሽ ይቅርታ መጠየቂው ነገር ነው እዚህ ቤት የሚያስቀምጠን ይላሉ። አሁንም ስለ ልጆችሽ አሁን ይሄ ሁላ መውደቅ መነሳቱ ሲኖር ይሄ በግርግሩ ሰዓት ላይ ልጆችሽን ከእንትን እንደመምጣታቸው ከድርጅት የደረሰብሽ ተጽዕኖ ነበረ? በዚህ በክፍተቱ መሀል ያው ነው ልጆች ያው በምቾት ያድጋሉ ከማለት አንፃር ልጆቼ ላይ ምንም ነገር ያጎድልኩባቸው ነገር የለም። አንቺ ነው የተደረሰብሽ ጫና አለ? ሰው ግርግሩ በኢኮኖሚው ትመልስ ልክ ሲባል እሱ ነው ትመልስ ሰው እንዴት ልጁን ይመልሳል? እንደዛ ሲሉ ሰምተን አሁንም ኮሜንት ላይ ልጅሽን ስጪኝ ለኛ ልጅሽን ለኛ ስጪኝ መልሺ ሲሉ የበላሽው ይመለስ ኦሬዲ እንዴ የወለድሽው በይው አሁን ለምሳሌ የበላሽው ይመለስ ካልኩት ጎበዝ ነኝ ሊሞሪ አለኝ። ለምሳሌ አረገሽ አምጠሽ ወልደሽ እንኳን ወልጅ አላቅም አምጭ አላቅም ስሜቱ ግን አለ እንደ ሴትኛ ስሜቱ አለ። ሰራተኞች እኔ ግቢ ውስጥ ወልዶ ያቃለውኝና ስሜቱን ትንሽ ያው የምጥን እንትን ነው የምታየው። እንግዲህ አረገዝን ወለደ ሲረገዝ ያለው ስቃይ ቮሚቱ ምን ወዘተ በጣም ደስ ይላል። ትጂ ዛሬ እንግዲህ ወደ ስራ መመለስሽን ያለፍሽበትን የወደቅሽበትን የተነሳሽበትን ከነ ሞራል ከነ አዲስ ኢነርጂ ወደ ስራ መምጣትሽን ምክንያት በማድረግ ነው የተገናኘነው። አዎ እንዲዘንጣ ሴሌብሬት እያደረግንም ነው። ምግቡ፣ ዳቦ፣ ጠላው ሁሉ ነገር ገና እየበላን ይቀጥላል። ጣሌን ሳላጠጣ ሳላሰክር ነው አሁን እንደገና መነሳት ትጂ በአዲስ ፓወር መታለች። ለጋዜጠኛ እኔም ጠይቃ ይገባኝ ግን ያው እንደ ጋዜጠኛም ያደርገኛል ብቃቱም አለኝ። እንዴ በደንብ ጠይቂኝ እኔ መልስ እሰጣለሁ። አዎ ለምንድን ነው እኔ ስወድቅ ጋዜጠኞች በሙሉ ጸጥራጭ ያሉት? ባለ ሜካፖች ጸጉሬን የሚሰሩኝ ሜካፕ የሚሰሩኝ ስፖንሰሮቼ ቤት ማስታወቂያ ካላስተዋወቅሽልኝ የሚያደርጉ በሙሉ ጸጥራጭ ዳሜጅ ዋይ እኔ ልመልስልሽ እኛ በዛን ወቅት የውድቀትሽን በጣም ማጉላት አልፈለግም። ለምን ትልልቅ ፊልሞች ላይ ካስታ እንዲያርጉሽ ያርጉኛ ባንቴን ጠልኝ አርሰላም መልእክት እኔ ተዋናይ መሆን ፈልጋለሁ። ከኔ ጋር ትወና መስራት የምትፈልጉ በምንም አይነት የምትፈልጉ አገብታችሁኝ ፈልጉ አግብቻችሁ ምክንያቱም በቤት ሰራተኝነት እንዲሆን በምንም በምትፈልጉት ከዛ ደግሞ ሞዴል መሆን ይችላል ላይ ተዋናይ ላይ ጽፋችሁ ሰጣችሁ ሳይሆን ራሴ ምንጩ እጄ ላይ ስላለ መሆን ይችላል። ፍራንኮች እውነት ስለሚመስላቸው ነው። እኔ አሁን ያለሽን ነገር መናገር አለብን። ይሄ ተሰጦሽ ጥሩ ነው ስትሳሪ ከስሬ ሁሉ ግን በጣም ነው ፈልጋለሁ። ብሩም ጠፍቶኛል። አንድ የቅናት መንፈስ ኖሮብኝ የሰራው ብር ይጣፍጣል። ከዚህ በኋላ የማገባውን ባል ጋር ነው አብሬ ትወናውን መስራት ፈልገው ሪል ትዳር ምን አይነት ሪል ሾው ማለት ነው። ሪል ሾው በደንብ አድርጌ መስራት ማሳየት ላይ የፍቅር አኗኗሪ እንዴት እንደሆነ ባሌ እንዴት እንደሚይዘው እንዴት ህይወቴ እንደምቀጥል ምናምን ነገር ትክክለኛ ወንድ ቢያጋጥመኝ ትክክለኛ ባል ሲመጣ ከሱ ጋር አብሬ ብሰራ እመርጣለሁ። ስለዚህ አሁን መስፈርትሽ ሪያሊቲ ሾው ከኔ ጋር ለማሳየት ሪያሊቲ ሾው ፍቃደኛ የሆነ ባል ነው እና አብረን ትወናውን እንሰራለን። አንቺን እኔ በዚህ አጋጣሚ የምጠይቅሽ ትጂ ያላት ማንነት ስብዕና ያደገችበት አለ ራሷን የምታውቀው ሰዎች የሚሏት ትጂ ያለችና እነዚህ አሁን ያሉት ልጆችሽ በፍቅር እያየሻቸው እየተንከባከብሽ እያሳሳሽላቸው እያደግሽ ነውና ምን አይነት ባህሪ ይዘው ቢያድጉ ትጂን ሆነው የኔ ሮል ሞዴላቸው ሆኜ
የኔን ባህሪ ይዘው እንዲያድጉ ፈልጋለሁ ብለሽ ታስቢያለሽ ወይ? በጥንካሬ በስራ ለልጆችሽ እንዴት አይነት በአንቺን ፈለግ እንዲከተሉ ነው የምታስቢው? ልጆቼ የቲጂን ባህሪዋን ሳይሆን ጉብዝናዋን ይዘውላት እንዲመጡ ነው ፈልገው እንደኔ ፍጋትን ሳይሆን ብልህ እኔ የጉልበት ስራ ላይ ነኝ ብልህነቴ። ልጆቼ ደግሞ በእውቀታቸው ጥሩ ትምህርት ቤት ጥሩ ተምረው ጨዋ በሃይማኖታቸው የጸኑ ስነ ምግባር ያላቸው አገርን ቢያነጋግሩልኝ አገርን ሲያነጋግሩልኝ ምንድነው እኔ ያልረሳው ነገ ፈራሽ ነኝ ሟች ነኝ እኔ ሞታለሁ። እኔ ስለሞት እነኚህ ልጆች የማናቸው የቲጂ ልጆች ህዝብ ይማርባቸዋል። ህዝብ እንዲማርባቸው ጥሩ ልጆች እንዲሆኑና ስነ ምግባር ያላቸው መልካም ባህሪውን ጥሩ ጎኑን እንዲወስዱ ነው እንጂ ሌላውን ነገር ይሄ እኔ ፕራንክ ማድረገውን ሰው ማስደስተው ሳይሆን ቆንጆ ነገር ይዘውልኝ እንዲመጡ ስህተቶችሽን ሳይሆን መልካም ጎኖችሽን ጥሩ እናት ነው የምፈልገው ልጆች አሁንም ቢሆን ጥሩ እናት ነኝ። ለምሳሌ ሴቷ ልጄ በራሷ መሆን የምትፈልገው ነገር አለ እንዲሁ ሳያት ካለ ፍላጎቷ በልታ ቶሎ ሳህን ካልተቀበሸ ሳህኑን ትወረውራለች። ኃይለኝነት ይሄ ነገር ምንድነው ብዬ ደንግጣለሁ። ግን አሁን ምንም ስለማታውቅ ዋ ስላት ታቆማለች። ይሄን እያስተማርኩ ስለዚህ ቤት ውስጥ አንቺም ራስሽን ገርተሽ ልጆችሽም ያን ባህሪ እንዲያሳዩ ቤት ውስጥ የምታሳዩ መጠንቀቅ አለብሽ ማለት ነው ለልጆች። ይሄ በጣም መልካም ነገር ነው። ምንም እንኳን ቲቪ እንኳን ሲከፈትላቸው የነሱ ብቻ ነው የሚከፈትላቸው። ሰዓት ፕሮግራም ሞግዚታቸው ምን አይነት ቋንቋ ነው የምትጠቀመው? ለምሳሌ አንቺ የሚለውን ቃል መስማት የለባቸውም። ልጄን አንቺ እንድትላት አልፈልግም። ማማ ማሚቶ ባባዬ ጥሩ ታንጸው እንዲያድጉ የሚያዩትን ስለሚያንጸባርቁ ልጆች ደግሞ አሁን የኔም ልጅ በቤት ውስጥ የሆነ ነገር ስታደርጊ ካየች ያችን ነገር ኮፒ ነው እዛ ጋር የሚያደርጉት። ወደ ሽንት ቤት ስገባ ካካ እያልኩ ነው የምገባው። ምን ያያንዳንዷ ለምሳሌ አሁን እንግዲህ ያሉበት ታይም የ2 ዓመት ሩብ ጉዳይ ላይ ናቸው። ፖፖ ራሳቸው ላይ ይቀመጣሉ። በዚህ እድሜ ምግብ ራሳቸውን ችለው ነው። ከሞግዚቶቼ አንድ ያስደነገጠኝ ነገር ቢኖር ምንድነው የ10 ዓመት ልጅ አብሉ እንባላለን። የኔ ልጆች ራሳቸውን ችለው ነው ይበሉት። ፖስት ማድረጌ ማየት ትችላላችሁ። ኩዮች ናቸው ማለት ነው እና ራሳቸውን ችለው ነው ይበሉት። ቲቪ ከፈተላቸው ቁጭ ብለው እንደገናም ደግሞ ብዙም ቲቪ አላሳያቸውም። ለምን መብረት ጥፋቅ ምን ላደርጋቸው ነው? እንላቀስ ራሳቸው ቃቃ እንጫወቱ። ቃቃቸውን መጫወቻ አላቸው። ጥሩ ያነጽቻቸው በበረኪና ቃቸውን አሳጥብላቸዋለሁ። ቤቴ ሙሉ ምንጣፍ ነው። ወደቁ ብዬ አልጨነቅም። ለምን ብለሽ ብትይ እኔ ቤተሰብ ተምሬያለሁ። ከነጮች ጋራም ነበርኩኝ። ስለዚህ ለህፃን ያለኝ እንክብካቤ ለየት ያለ ነው። ከእናትም እናት ነኝ። እንደኔ አይነት እናት ብትወልድም የለችም አልተወለደችም። ያንን የማረገው ነገር ቤት ስላለ ነው። ያነጽኳቸው ስለሆነ አትጨነቁ ለልጆቼ እያልሻቸው ነው። አረ እንዳያሳስባችሁ እንዴት ሲያስጨንቃቸው እኔ ዋናው አያለሁ። መልካም ቲጂ እንግዲህ ማዕዱን ለምንድን ነው የማንበላው? ልንበላ ነው። ወደዛ ልሄድ ፈልጌ አራባችሁ። እኔ ግን በጣም ተጨቃጭኝና አርጉኝ። ኦኬ ተዋናይ መሆን ፈልጋለሁ ስትይ ግን አንድ ጥያቄ መጣልኝ። የመጨረሻ ጥያቄ ነው። ቲጂ መሆን የምትፈልጊው ሙያ በልጅነትሽ ያልተሳካልሽ የሚቆጭሽ ሙያ ይኖር ይሆን? መሆን የምትፈልጊው ትወና ነው? ሯጭ መሆን ነበር የምፈልገው። ሯጭ ነበርኩኝ። ሴሽዋ አሰልጣኝ ነው። ደሃ ስለነበርኩና የሚያግዘኝ ሰው ስላልነበረ ሜዳሊያው እጄ ላይ ቤት ይላል። መረጃም አለ። የሮጥኩባቸው ወረቀቶች አሉ። ቁጥር ይሰጠን የለ ቁጥሮቹ በእጄ ላይ ያሉ። ክሮስ ካንትሪ 21ኛ ነው የወጣሁት እንጂ ሜዳ ላይ ጎበዝ ሯጭ ነበርሽ። ግን ምንድነው ከጎኔ ሰው ስላልነበረ ተጽዕኖ ፈጠረብኝ። ትወናው ግን ከዚህ በኋላ ማሳካት ትወናውን መስራት እችላለሁ። በቃ የቀረኝ ምንድነው ሩጫው አልፎኛል። ታዋቂ ዓለም አነጋጋሪ መሆን ፈልጋለሁ። ሆኛለሁ ነኝም። በጣም እናመሰግናለን። ካስት የሚያደርጉ ሰዎች በዚህ አጋጣሚ ቲጂን አግዟት። ክቡራን ተመልካቾቻችን ቲጂ አገልግልን ነው እንግዲህ ከእሷ ጋር ጥሩ ቆይታ ያደረግነው። ዛሬ እንግዲህ ያደረግናት እንደምታዩት ነው። ሁሉንም ነገር አሟልታለች። አሁን ደግሞ ዳቦችንን እንቆርሳለን። የቲጂ ተመልሳ መምጣቷ ምክንያት በማድረግ ሴሌብሬት እናደርጋለን፣ እናከብራለን። ቲጂ በመጨረሻ የምታስተላልፊው መልእክት ካለ ለተመልካቾቻችን ትችያለሽ። እንግዲህ የመላው ኢትዮጵያን በሙሉ በሀገር ውስጥ በውጭ ያላችሁ የምትወዱ የምታከብሩ ላረጋችሁልኝ ነገር በሙሉ ከልብ ከመቀመጫዬ ብድግ ብዬ ከልብ ነው የማመሰግነው። ከጎኔ እስካሁን ድረስ እና እንደውም አሁን በጣም እየተሰማኝ የሚገባኝ ያለኝ ነገር ቢኖር ምንድነው የበፊት ደንበኞቼ አንቺ ጋር ነው የምናዘው አንቺ ነው የምናበረታታው ብላችሁ በ100 ሺህ በ200 ሺህ በ300 ሺህ እየመጣችሁ እየደወላችሁ የምታዙ ኢትዮጵያኖች በጣም ከልብ ነው የማመሰግነው። ከልብ
ምንም ጥያቄና መሰለኝ እንዲሁም ደግሞ አሳዝኛችሁ አንድ ንግግር ተናግሬ ነበርና አግኝታችሁ ያጣችሁ ሰዎች አግኝቶ ማጣትን የምታውቁ ቁስሉ እናንተ ጋር ነው ያለውና እዘዙኝ ብዬ ባልኩት መኪና ላይ ቁጭ አድርገሽ የቀረጽሽው ፖስት ያረግሽዋ እህቴ እድሜ ጤና አብስቶ ይስጥሽ። አንቺ እንደገና እግዚአብሔር ልኮሽ እንጀራዬን ከፍተሽልኛልና ከልብ አመሰግናለሁ። ሰው ነኝና አጥፍቻለሁ፣ ይቅርታ አድርጉልኝና ሰው ነኝና እሳሳታለሁ፣ ይቅርታ አድርጉልኝ። ለመላው ኢትዮጵያ በሙሉ በሀገር ውስጥ በውጭ ያላችሁ የምትወዱ የምታከብሩ ኢትዮጵያና ኤርትራኖች ቴንክ ዩ ሶ ማች። እናመሰግናለን። ክቡራን ተመልካቾቻችን የ2019 መዳረሻ ልዩ የበዓል ሰሞን ፕሮግራም ላይ ነው የምንገኘው። አሸንዳም ቲጂ ማሸንዳ መስላን ይመጣ። ቆንጆ ሞዴል አሸንዳ። በጣም ነው ያማረብሽ ቲጂ። በእውነት ነው የሰሞኑ መነጋገሪያ ቆንጆ ነኝ የሚለው በጣም መነጋገሪያ ሆኗል። በጣም ነው የተገረምኩት። ቆንጆ ነው። በአካል ስታይ ቆንጆ አይደል? ቆንጆ ነሽ። በቲክቶክ ነው እንጂ ማላምረው በአካል አሸንዳን እያከበርሽ ነበር። በደንብ አድርጌ ሰሞኑን ስፖንሰሮቼን ከልብ ነው የማመሰግነው። ቴንክ ሶ ማች። በተናገርኩት ንግግር የት አባታችሁ ጠፍታችሁ ነው እየባልኩት ያው እንደገና ብቅ ብሎ እያሳመሩኝ አመሰግናለሁ። ቴንክ ሶ ማች። እጃችሁ ይባረክ። አሜን። ክቡራን ተመልካቾቻችን በሚቀጥለው ፕሮግራማችን በሌላ እንግዳ እንገናኛለን። ከቲጂ ጋር በዓላችንን እናከብራለን። ፈገግታ አዲስ ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አብራችሁን ሁኑ። ለቲጂም ያላችሁን አድናቆት በኮመንት መስጫ ላይ ማስቀመጥ ትችላላችሁ። እናመሰግናለን። በዚህ አጋጣሚ ሰብስክራይብ፣ ፎሎ አድርጉ። እያደረጋችሁ ድጋፋችሁን እያሳያችሁን ያላችሁ እናመሰግናለን። በሌሎች የሶሻል ሚዲያ ላይም ፕሮሞት እያደረግን ነው። ቲክቶክ ላይ ያላችሁ ሰዎች እየመጣችሁ ነው። ለሱ ምስጋና ማቅረብ እንፈልጋለን።